ሰላም ወደ ኢትዮ አካዳሚክስ ቤተሰቦች እንደምን ቆያችሁ? እግዚአብሔር ይመስገን። በዛሬው ትምህርታችን የ9ኛ ክፍል ማቴማቲክስ ዩኒት 1 ከነበሩት ከቀደሙት ቶፒኮች ወይም ደግሞ ፋርዘር ኦን ሴትስ ከሚለው በመጀመሪያ 3 ቪዲዮዎች የመጀመሪያው ሴት ኤንድ ኤሌመንት አይተናል። ሁለተኛ ላይ ሴት ዲስክሪፕሽን አይተናል። በሶስተኛ ደረጃ ዘ ኖሽን ኦፍ ሴት ምን ይመስላል የሚለውን ተመልክተናል ማለት ነው። በዛሬው አጭር ቪዲዮ የምንመለከታቸው ሁለት ዋና ዋና ጉዳዮች ሲሆኑ እነዚህም የመጀመሪያ ኦፕሬሽን ኦን ሴትስ ወይም ሴትን ኦፕሬሽን ስናደርግ ምን እንጠቀማለን። እዚህ ጋር በዋናነት ስለ ዩኒየን፣ ስለ ኢንተርሴክሽን፣ ስለ ኮምፕሊመንት ስለሚባለው ነገር በስፋት እናያለን። ሌሎችም የምንመለከታቸው አንዳንድ ከሴትስ ከምንላቸው ወይም ስብስብ ከሚባሉት ጋር ያለውን ትስስር እናያለን ማለት ነው። ከዚህም ጋር ዲሞርጋንስ ሎ የምንላቸው አንዳንድ ህጎች አሉ፣ ተያያዥ አድርገን እናያለን ማለት ነው። ስለዚህ ወደ 1.4 ስንመጣ የምናገኘው ምንድን ነው? ሴት ኦፕሬሽንስ አር ዌይስ ቱ ክሬት ኒው ሴትስ ፍሮም ሴትስ። ሴት ኦፕሬሽን የምንለው ካሉት ወይም ከነበሩት ስብስቦች ውስጥ አዲስ ስብስብ ክሬት የምናደርግበት ወይም ደግሞ አዲስ የሆነ ጥምረት የምንፈጥርበት። መጀመሪያ ጀስት ሴት ማለት ኦልዌይስ ዌል ዲፋይንድ የሆነ ነው። የነገሮች ዌል ዲፋይንድ የሆኑ ወይም ደግሞ የሚታወቁ አከራካሪ ያልሆኑ ነገሮች ስብስብ ነው ብለናል። ስለዚህ እነዛ የነበሩ ነገሮች ከነዛ 2 እና 3 ወይም 4 ከነበሩ ስብስቦች ውስጥ አዲስ ሌላ ስብስብ ክሬት የምናደርግበት አዲስ የሆነ ስብስብ የምንፈጥርበት እሱ ሴት ኦፕሬሽን ይባላል ማለት ነው። እነዚህም ዋና ዋናዎቹ የሚባሉት የመጀመሪያው ዩኒየን ነው። ይሄ 2 እና ከዛ በላይ የሆኑ ስብስቦች በአንድ ላይ ሲጣመሩ፣ ኢንተርሴክሽን የምንላቸው ደግሞ የጋራ የሆነ ነገር ሲኖራቸው፣ ኮምፕሊመንት ሲሆን ደግሞ ተጻራሪ ወይም ከዛ ነገር ውጭና እርስ በርስ ከሚኖራቸው ቅናሽ ወይም ደግሞ ዲፍረንስ የሚመጣ እነዚህ ዋና ዋና ሴት ኦፕሬሽን ተብለው ወይም ደግሞ በዚህ ክፍል ላይ የምናያቸው ናቸው ማለት ነው። ከዚህ ጋር በተገናኘ ዋናውና ማስታወስ ያለብን ነገር ጀስት ባለፈው 7ኛም 8ኛም ክፍል እንዳየ ነው ስብስቦች በዲያግራም ወይም ደግሞ በስዕል ይገለጻሉ። ይሄም ዲያግራም ቬን ዲያግራም ተብሎ ይጠራል ማለት ነው። ቬን ዲያግራም የምንለው ፒክቶሪያል ወይም ስዕል ወይም ስኬማቲክ የሆነ ነገር ሲሆን ይሄ ምንድነው? ስብስቦች ያላቸውን ግንኙነት ወይም ትስስር ቪዥዋሊ ወይም ማሳየት የምንችልበት በስዕል መልክ ባይ ፒክቶሪያል ማሳየት የምንችልበት መንገድ ነው። ቬን ዲያግራም የምንለው እዚህ ጋር እንደምታያቸው 2 ስብስቦች ቢኖሩ ለምሳሌ ስብስብ ኤ እና ስብስብ ቢ የሚባሉ እነዚህ 2 ስብስቦች አሉ። እነዚህን ስብስቦች የምንገልጽበት መንገድ ነው። ለምሳሌ ስብስብ ኤ ወይም ሴት ኤ የምንለው በውስጡ 4ን 2 እና 6 እንዲሁም የጋራ ከሆኑት መካከል 1ን 5 እና 3ን ይይዛል ማለት ነው። ስብስብ ቢ የምንለው ደግሞ ከዚህ ጋር ስዕሉ ላይ እንደምናየው የመጀመሪያው 7ን 9ን 1ን 5 እና 3ን ይይዛል። ስለዚህ ቬን ዲያግራም የምንለው ይሄ ስዕል ሲሆን ሁለቱ ስብስቦች ኤ እና ቢ የሚባሉት ነገር ያላቸውን ጥምረት የሚያሳይ ነው። ስለዚህ ጋራ የሆነ 1 5 3 አላቸው። ይህንን ለማሳየት በስፋት እንጠቀምበታለን ማለት ነው። ይህንን ነው። እስቲ ወደ መጀመሪያው እንሂድና ዩኒየን እና ኢንተርሴክሽን እንይ። ዩኒየን ማለት ምን ማለት ነው ብለን ስናይ በመጀመሪያ ጊዜ ዩኒየን ማለት it is denoted by a union b ብለን የምንገልጸው የሁለት ስብስቦች a እና b ስብስብ ሲሆን a union b ብለን በዚህ መልኩ እናስቀምጣለን ማለት ነው። it is the set of all elements that are either in set A or in set B or in both sets። አሁን አስገዳጅ አይደለም፣ የጋራ የሚሆን ሳይሆን በሁለቱም ውስጥ ሊኖር የሚችል ማለት ነው። ኤዘር ነው የሚለው በኤም ውስጥ ያለ ወይም ደግሞ ኤዘር ኦር ከተባለ በኤም ውስጥ ያለ እንደገና በቢም ውስጥ ያለ የሁለቱን አንድ ላይ አድርገን የምንወስድ ከሆነ እሱ ኤ ዩኒየን ቢ ይባላል። ማቴማቲካሊ ስንገልጸው ኤክስን በምንደረድርበት በሴት ቢልደር ሜተድ ነው እንግዲህ እዚህ ጋር የተጻፈው። ኤክስን በምንገልጽበት ጊዜ ኤክስ የኤም አባል ነው፣ የቢም አባል ይሆናል እዚህ ስብስብ ውስጥ የሚገለጸው ኤክስ ማለት ነው። ስለዚህ ኤ ዩኒየን ቢ ኢዝ ኤክስ such that ኤክስ ኢዝ አን ኤሌመንት ኦፍ ኤ ኦር ኤክስ ኢዝ አን ኤሌመንት ኦፍ ቢ። ኦር ነው የግድ ሁለቱም ጋር መሆን የለበትም። እስቲ በቬን ዲያግራም ስንመለከት እዚህ ጋር እንደምታዩት ኤ ዩኒየን ቢ ማለት ሼድድ የሆነው ፓርት ወይም የተቀባውን በምትመለከቱበት ጊዜ
በኤ ውስጥ ያለውንና እንዲሁም በቢ ውስጥ ያለውን በጥምረት ሁሉንም አጠቃላይ አድርጎ የሚይዝ ይሄ ክፍል እንደ አጠቃላይ እሱ ምን ይባላል ማለት ነው? we call it ዩኒየን ተብሎ ይጠራል። ይሄ እዚህ ጋር ሼድድ ሆኖ የምናየው እሱ ዩኒየን ነው፣ ይህም የሁለቱን ጥምረት የሚገልጽ ነው። ኢንተርሴክሽን ላይ ስንመጣ ግን ኢንተርሴክሽን የምንለው ጀስት በአንጻራዊነት በዚህ ነው ዲኖት የሚደረገው፣ ጀስት ላይክ ኤን ማለት ነው። ስሞል ኤንን ይመስላል። በዚህ መልኩ ዲኖት ይደረጋል ወይም ምልክት ማስቀመጥ እንችላለን። ኢንተርሴክሽን ሲገለጽ በዋናነት ሁለቱም ጋር የግድ ቦዝ ነው የሚለው የግድ ነው እዚህ ጋር it is the set of all elements that are both in set A and in B አንዱ ጋር ብቻ አይደለም። በአንጻርነት ኦር እያልን ወይ ኤዘር እየሆነ ሳይሆን የግድ ኤም ውስጥ ቢም ውስጥ የሚገኝ ማለት ነው። ስለዚህ ማቴማቲካሊ ስንገልጽ A intersection B says that x says that x is an element of A and x is an element of B ኦር አይደለም። ኦር ሳይሆን ወይም ደግሞ ወይም ብለን ሳይሆን የግድ በኤ እና ይሄ ኤክስ የምንለው ኤሌመንት በኤ እና እንደገና በቢ መገኘት አለበት የግድ። በቬን ዲያግራም ስንመለከት ሼድድ የሆነውን ፓርት እዚህ ጋር እንደምትመለከቱት በዚህ መልኩ ይቀመጣል። ይሄ የምልላችሁ ፈልጌ ነው። ኤም የራሱ አባል ይኖረዋል፣ ቢም የራሱ አባል ይኖረዋል። ግን ዩኒየን የምንላት ነገር በኤም እንደገና በቢም ውስጥ የሚገኘውን ብቻ የሚይዝ ነው። ይህን ይመስላል ማለት ነው። ኦኬ ይህንን ስንመለከት ሁለት ዩኒየን እና ኢንተርሴክሽን በሚሰጠን ጊዜ ለምሳሌ የሁለቱ የኤ እና የቢ ምንም አይነት የጋራ የሆነ አባል የማይኖራቸው ከሆነ ማለት ነው፣ ምንም አይነት እነሱን የሚያገናኝ ለምሳሌ ኤ የምንለው ነገር በውስጡ አንድን ሁለትን ሶስትን ቢይዝ፣ ቢ የምንለው ስብስብ ደግሞ በውስጡ አራትን አምስትን ስድስት ቢይዝ እዚህ ጋር ምንም ሁለቱን የሚያገናኝ የጋራ የሆነ ነገር በፍጹም የለም። ስለዚህ እንዴት ነው ይሄ የሚገለጸው ብለን ስናይ ዲስጆይንት ይባላሉ። ይሄ ማለት መቼ ነው? የጋራ የሆነ ኤ ኢንተርሴክሽን ቢ ምን ሲሆን ኤምፒቲ ሴት ሲሆን ወይም ደግሞ የጋራ የሆነ ነገር በፍጹም ሳይኖራቸው ሲቀር እሱ ምን ይባላል? ዲስጆይንት ሴት ተብሎ ይጠራል። ምክንያቱም ምንም አይነት መገጣጠሚያ ጆይንት ማለት ባይዘው መገጣጠሚያ ነው። ዲስጆይንት ካልን ምንም አይነት መገጣጠሚያ በውስጡ የማይዝ ወይም ምንም አይነት የጋራ የሆነ ነገር የሌላቸው ከሆነ ያ ስብስብ ምን ይባላል? ዲስጆይንት ሴት ይላል። እስቲ በዲያግራም በቬን ዲያግራም ስንመለከት ይህን ይመስላል። እዚህ ጋር እንደምታዩት ኤም ራሱን ችሎ ነው የተቀመጠው፣ ቢም ስብስብ ራሱን ችሎ የተቀመጠው። በመሃላቸው ምንም አይነት ነገር ወይም ምንም ሁለቱን የሚያገናኝ ነገር የለም። በዚህ ጊዜ ይሄ ምን አይነት ስብስብ ተብሎ ይጠራል? we call it disjoint set ብለን እንጠራዋለን ማለት ነው። አክቲቪቲ እስቲ እንመልከት። ሌት ዩኒቨርሳል ሴት ኢዝ ዘ ሴት ኦፍ ናቹራል ነምበርስ። ዩኒቨርሳል ሴት የምንለው ወይም ደግሞ ሁለቱን ዩኒቨርሳል ሴት እንግዲህ ከዚህ በፊት እንደተነጋገር ነው ሁሉንም አቅፎ የሚይዝ የስብስብ አይነት ነው ብለናል። ስለዚህ ይሄ ዩኒቨርሳል ሴት ናቹራል ነምበር ቢሆን ከ12 የሚያንስ ናቹራል ነምበር ቢሆን፣ እንግዲህ ናቹራል ነምበር ከስንት ነው የሚጀምረው ብለናል? ከአንድ ነው የሚጀምረው። ስለዚህ ከ1 እስከ 12 ያለው ይሄ ዩኒቨርሳል ሴት ቢሆን ይላል። ኤን ሴት ኤ ወይም ስብስብ ኤ የተሰጠን 1 2 3 4 5 6 ነው። ቢ ላይ ስንመጣ ደግሞ 1 3 5 7 9 ነው። ስለዚህ እዚህ ጋር ዲያግራም ላይ እዚህ ጋር እንደምትመለከቱት ትክክለኛ የሆነው which means ሌዛን ካለ እስከ ስንት ነው ማለት ነው? እስከ 11 ነው የሚሆነው። ኤክስኪውዝ አድርጉኝ። ይሄንን በምትመለከቱበት ጊዜ ዩኒቨርሳል ሴታችን ከ1 ጀምሮ እስከ 11 ወይም ከ12 የሚያንስ መቁጠሪያ ቁጥሮችን ነው የሚይዘው። ይሄ አጠቃላይ እዚህ ጋር ከዳር እስከ ዳር የምንመለከተው ይሄ ዩኒቨርሳል ሴት ነው ወይም ሁሉንም የሚያቅፈው ስብስብ ነው። ስብስብ ኤ ላይ ስንመጣ ደግሞ 1ን 2ን 3ን 4ን 5ና 6ን ይዛል። ቢ ላይ ስንመጣ ደግሞ 1ን 3ን 5ን 7ና 9ን ይዛል ማለት ነው። ስለዚህ ጥያቄ መጀመሪያው ምን ይላል? ኤ ዩኒየን ቢን አውጡ ወይም አግኙ። ስለዚህ ኤ ዩኒየን ቢን ስንል ሁሉንም ያሉትን ቁጥሮች እንዘረዝራለን ኤክሰፕት እዚህ ጋር ካለው ዩኒቨርሳል ሴት በስተቀር። ምክንያቱም እዚህ ውስጥ ያሉት 10 እና 11 የሚባሉ ቁጥሮች በሁለቱም ስብስብ ውስጥ ስለማይገኙ ዩኒየን ውስጥ አይጠቀሱም ማለት ነው። ስለዚህ ይሄንን ስንጽፍ 1 2 3 4 5 6 7ን እናገኛለን። 8 የለንም። ልብ ብላችሁ ተመልከቱ። 8 የሚባል ቁጥር የለንም። ላስትሊ 9ን በዚህ መልኩ እንጨምራለን ማለት ነው። ይሄ ኤ ዩኒየን ቢ ነው።
ኤ ዩኒየን ቢ ማለት ስብስብ ኤ ውስጥና ስብስብ ቢ ውስጥ ያለውን የጋራ አንድ ላይ አድርገን የምንይዝበት ነው። ወደ ሁለተኛው ስንመጣ ኢንተርሴክሽን ነው የምናገኘው። ኢንተርሴክሽን በምናስቀምጥበት ጊዜ ደግሞ ኤ ኤንድ ቢ ነው የሚለው። ይሄ ኤ ኦር ቢ ማለት ትችላላችሁ። ይሄ ግን ኤ ኤንድ ቢ በሁለቱ መካከል ያለ የግድ ሁለቱም ውስጥ ወይም አባል መሆን ያለበት ማለት ነው። ስለዚህ ሁለቱም ውስጥ አባል የሆኑት 1 3 እና 5 ብቻ ናቸው። ስለዚህ 1ን 3ንና 5ን በዚህ መልኩ እናስቀምጣለን። ሌላውና ከዚህ በኋላ የምናየው ኮምፕሊመንት የሚባል ነገር ነው። ኮምፕሊመንት የምንለው ኤ ከቢ ውጪ ማለት ነው። ይሄ ማለት በዚህ ጊዜ ኢንተርሴክሽን የሆነውን እንቀንሳለን። ለምሳሌ በኤ ስብስብ ውስጥ ከ1 እስከ 6 ያሉት አሉ። ግን ኤ ከቢ ውጪ ካልን የቢ አባላትን እናስወግዳለን። which means የኤ አባል የሚወሰደው እዚህ ጋር ሼድ ያረኩላችሁ ፓርት ነው። ያ ማለት ኤ ኮምፕሊመንት ቢ ማለት አንድን አይጨምርም፣ ምክንያቱም የጋራ የሆኑትን ነገሮች አይጨምርም ብያችኋለሁ። ስለዚህ ኤ ኮምፕሊመንት ቢ 2 ይኖረኛል፣ 4 ይኖረኛል፣ 6 ይኖረኛል። ይሄ ኤ ኮምፕሊመንት ቢ ነው። ኤ ኮምፕሊመንት ቢ ማለት ኤ ዊዛውት ቢ ብላችሁ መተርጎም ትችላላችሁ። ከዚህም በኋላ ስለምናየው ኤ ከቢ ውጪ ከሆነ የቢ አባላት የጋራ የሆኑትን አስወጥተን ኤ ውስጥ ብቻ የሚገኙትን እንወስዳለን ማለት ነው። ለዛ ነው እዚህ ጋር እንደምታዩት 1ን 5ንና 3ን ምን ያደረግነው ኤክስክሉድ ያደረግነው ያስወጣነው። በዚህ መልኩ እንሰራለን። እስቲ ሌሎች ኤግዛምፕሎችን እንይ። ኤግዛምፕል 1 says let a is equals to 0 1 3 5 7 and b is equals to set b is equals to 1 2 3 4 6 7 b sets. Draw the Venn diagram and find a union b and a intersection b ነው የሚለው። እንግዲህ ይሄ ምን እያለ ነው? መጀመሪያ ዲያግራሙን ሳሉ። ዲያግራሙን ከሳላችሁ በኋላ ቬን ዲያግራም ከሳላችሁ በኋላ የሁለቱን ዩኒየን እና ኢንተርሴክሽን አውጡ ነው የሚለው። ስለዚህ ይሄን ለማድረግ መጀመሪያ ምንድን ነው የምናደርገው? ኤን እንስላለን። እዚህ ጋር እንደምትመለከቱት ኤን እንስላለን። ኤ ውስጥ ከሳልን በኋላ ዋና ዋናዎቹ የሚባሉትን እንጽፋለን። ምክንያቱም የጋራ ለምሳሌ 1ን እዚህ ጋር መመልከት ትችላላችሁ፣ 7ን መመልከት ትችላላችሁ። እነዚህ በሁለቱም ውስጥ የሚገኙ ናቸው። ስለዚህ 1ንና 7ን እዚህ እንጠቅስና 0 3ም የጋራ ነው። ሌላ 5 እንጽፋለን ማለት ነው። ስለዚህ እዚህ ጋር ያለው 0 1 3 5 እና 7 በኤ ውስጥ ተጠቅሷል። ይሄ ሴት ኤ ነው። ሴት ቢ ላይ ስንመጣ ደግሞ ቢ ላይ ያሉትን እንዳሉ ሆኖ ሴት ኤ ላይ ያሉት እንዳለ ሆኖ ቢ ላይ ተጨማሪ የሆኑ ያልተጠቀሱ አባላትን እንጨምራለን። ለምሳሌ 1 አለ ጽፈናል በቢ ውስጥ 2 እዚህ ጋር ብቻ ነው ያለው፣ 2ን እንጽፋለን። 3 እዚህ ጋር አለኝ፣ 4ን እንጽፋለን። 4 ምክንያቱም የጋራ ስላልሆነ ቢ ውስጥ ብቻ ነው ያለው፣ 4ን እንጽፋለሁ። 6 በተመሳሳይ የለም። በዚህ መልኩ እንጽፋለን። ክሊር የሆነውን ኢሜጅ ለማሳየት ጀስት ቬን ዲያግራም በዚህ መልኩ ነው የሚሰራው። ክሊር የሆነው ወይም ደግሞ ግልጽ የሆነውን ኢሜጅ ለማሳየት ያክል እዚህ ጋር እንደምትመለከቱት ይሆናል ማለት ነው። የጋራ የሚሆኑት 1 3 እና 7 የጋራ ሆነው ይቀመጣሉ። በ0 እና 5 እዚህ ጋር እንደምትመለከቱት 0 እና 5 በኤ ውስጥ ብቻ የሚገኙ ሲሆን 2 4 እና 6 ደግሞ በቢ ውስጥ የሚገኙ ናቸው እነዚህ ቁጥሮች ማለት ነው። ስለዚህ በዚህ መልኩ ይቀመጣሉ። ኦኬ፣ እስቲ አሁን ወደ ጥያቄው እንሂድ። የመጀመሪያው ጥያቄ ምንድን ነው የሚለው? ኤ ዩኒየን ቢ አግኙ ነው። ስለዚህ ኤ ዩኒየን ቢ ስንፈልግ የጋራ ጀስት ሁሉንም አጠቃላይ አድርገን ነው የምንወስደው። ከትንሽ ቁጥር ያው ኦርደር ኦፍ ሴትስ ምንድን ነው የሴት ስብስብ ውስጥ ኦርደር ምንም ማተር አያደርግም። ትንሹን ጀመራችሁ ትልቁ ምንም ልዩነት አያመጣም። ስለዚህ እንደዛ አድርገን መስራት እንችላለን። 0 1 2 3 4 5 6 7 ስለዚህ እዚህ ውስጥ ኢንክሉድ ያልሆነ ቁጥር የለም። 0ን ጽፈናል፣ 1ን 2ን 3ን 4ን 5 እና 6 እንዲሁም 7ን ጠቅሰናል። ይሄ ኤ ዩኒየን ቢ ነው። ሁለቱንም አንድ ላይ ኢንክሉድ አድርገን የምንገልጽበት። ኤ ኢንተርሴክሽን ቢ ላይ ስንመጣ የጋራ የሆኑትን ብቻ ስለምንጠቅስ 1 3 እና 7ን በዚህ መልኩ ጽፈን እናዘጋጃለን። ኢንተርሴክሽን የምንለው የግድ በኤም በቢም ውስጥ የሚገኝ መሆን ይኖርበታል። በዚህ መልኩ ይሰራል ማለት ነው።
ወደሚቀጥለው ስንሄድ የምናገኘው ኤግዛምፕል 2 ላይ ነው። ኤግዛምፕል 2 ምን ይላል? ሌት ኤ የምንለው ስብስብ 2 4 6 8 10ን ቢይዝ ይሄ እንግዲህ ኮንቲኒየስ ነው፣ የሚቀጥል ነገር አለው። ያ ማለት በእያንዳንዱ ስብስብ ውስጥ 2 2 እየጨመረ ነው የሚሄደው። ልብ ብላችሁ ተመልከቱ። 2 ላይ 2 ስንጨምር 4 4 ላይ 2 6 6 ላይ 2 8 8 ላይ 2 10 ቀጥሎ የሚመጣው ስንት ነው? 12 ከዛ 14 እያለ ይሄዳል። ቢ ላይ ስንመጣ ደግሞ 3 6 9 12 እያለ ይሄዳል። ይሄ ደግሞ 3 3 እየጨመረ የሚሄደው ሰው ቀጥሎ የሚመጣው 18 እያለ 18 21 እያለ ይሄዳል። ሶ አሁን እያለ ያለው ጥያቄው እያለ ያለው የመጀመሪያው ኤ ዩኒየን ቢ አግኙ ነው። ኤ ዩኒየን ቢ ስንፈልግ በቅድሚያ እዚህ ውስጥ የተጠቀሱ ቁጥሮች ሁሉ ቁጥሮችን እዚህ ጋር በምትመለከቱበት ጊዜ ሁሉም ቱ ኤን ናቸው። ያ ማለት ሁሉም ቁጥር ምንድነው? ኢቭን ነምበር መሆኑን ማወቅ ይኖርብናል። እዚህ ጋር ያሉ ቁጥሮች ደግሞ የሶስት ብዜት ናቸው፣ ወይም ደግሞ 3 ታይምስ ነው የተቀመጡት። ስለዚህ ይሄ ፖዚቲቭ የሆኑ ኢንቲጀሮችን ዊዝ ኤንድ ማለት እንችላለን። መልቲፕል ኦፍ 3 ወይም ደግሞ የሶስት ብዜት የሆኑትን አጠቃላይ ኢንክሉድ አድርጎ ይዛል። ስለዚህ ዩኒየኑን በምናስቀምጥበት ጊዜ እያንዳንዱን ቁጥር 2 3 ከዛ 4 6 ከዛ 8 ብለን 9 አድርገን እዚህ ጋር እንደምትመለከቱት በዚህ መልኩ ማስቀመጥ እንችላለን። ከዚህ በኋላ ብዙ ቁጥሮች አሉ። ያው ይሄኛው እነዚህ ቁጥሮች የኢቭን ቁጥሮች ስብስብ ሲሆኑ እዚህ ጋር የምታገኛቸው ቁጥሮች ደግሞ ምንድናቸው ማለት ነው? የኦድ ቁጥሮች የሶስት ብዜት የሆኑ ቁጥሮች ስብስብ ነው። መጨረሻ የሌለው ስለሆነ ወይም ኢንፋይናይት ሴት ስለሆነ በዚህ በስሪ ዶት እናስቀምጣለን ማለት ነው። ቢ ላይ ስንመጣ ኢንተርሴክሽን ነው የምናገኘው። ኢንተርሴክሽን ላይ ስንመጣ የሁለቱም የሶስትም ብዜት አሁን እዚህ ጋር ኦር አይደለም። ኦር ስንል ሁለቱንም ኢንክሉድ እያደረግን ነው የምንወስደው። ኢንተርሴክሽን በሚሆንበት ጊዜ ግን ኤንድ ነው የሚሆነው። ያ ማለት አንደኛ የግድ ኢቭን ነምበር መሆን አለበት። ከዛ በተጨማሪ ደግሞ የሶስት ብዜት መሆን አለበት። ስለዚህ የሶስት ብዜት የሆኑ ኢቭን ቁጥሮች ሁሉ እነሱ ምንድናቸው? ኢንተርሴክሽን ይሆናሉ። እዚህ ጋር እንደምትመለከቱት በዚህ መልኩ እናስቀምጣለን። ኢንተርሴክሽን ቢ የምንለው ኤክስ ሲሳት ኤክስ የምንላቸው ፖዚቲቭ ኢንቲጀሮችን ሲሆኑ ምን የሆኑ ኢቭንም የሆኑ እንደገና ደግሞ የሶስት ብዜት የሆኑ ለምሳሌ 2 ጊዜ 3 6 ነው። 3 ጊዜ 4 6 ነው። 3 ጊዜ 6 18 ነው። 3 ጊዜ 8 24 ነው። እነዚህ ቁጥሮች ምንድናቸው? ኢቭን የሆኑ ቁጥሮች ናቸው። ስለዚህ በ2 ስናባዛ በ4 በ6 እንደገና በ8 መልሰን ደግሞ ኢቭን የሆነ ቁጥር በ10 ብናባዛ 10 ጊዜ 3 30 ኢቭን ስለሆነ በ12 ስናባዛ 12 ጊዜ 3 36 እያለ ይቀጥላል። ስለዚህ እነዚህ ቁጥሮች ኢንተርሴክሽን ናቸው። ልብ ብላችሁ ተመልክታችሁ እንደሆነ 30 36 24 18 12 16 እነዚህ ሁሉ የስንት ብዜት ናቸው? የሶስት ብዜት ጭምር ናቸው ማለት ነው። ማስተዋል ያለብን ነገር ምንድን ነው? ሎው ኦፍ ኢምፒቲ ሴት እና ዩኒየን ወይም ደግሞ ዩኒየን አንድ ላይ አድርገን ስንመለከት ማለት ነው። ለምሳሌ አንድ ስብስብ በውስጡ ምንም ከሌለና ሌላው ደግሞ ዩኒቨርሳል ሴት ቢኖረን በሁለቱ በኢምፒቲ ሴት እና የሚባል ስብስብ ኢንተርሴክሽን የሚሆነው ኢምፒቲ ሴት ነው። ምክንያቱም ኢምፒቲ ሴት በባህሪው ምንድን ነው? ምንም ነገር የሌለው ዊዝ ኖ ሜምበር ወይም አባል የሌለው ብለናል። ስለዚህ አባል ከሌለው ከየትኛውም ስብስብ ጋር ቢገናኝ የሚሰጠን ውጤት ምንድን ነው? አባል የሌለው ነገር ነው። በተመሳሳይ የሆነ ዩኒቨርሳል ሴት ቢኖረን ይህ ዩኒቨርሳል ሴት ከኤ ጋር ኢንተርሴክሽን ይፍጠር ከተባለ ቅድም አሁን ለምሳሌ ከዩኒቨርሳል ሴት ከ12 በታች የሆኑ ተብለን ነበር። ኤ ላይ ያሉ ስብስቦች ለምሳሌ 1 3 5 7 ቢሆኑ የዚህ የሁለቱ ይሄ ዩኒቨርሳል ሴታችን ነው። ዩኒቨርሳል ሴታችን ማለት ከ1 እስከ 11 ያለ ነው። ስለዚህ ከ1 እስከ 11 ባለውና በኤ በሚባለው ስብስብ በ1 በ3 በ5 እና 7ን በሚይዘው በዚህ ስብስብ ውስጥ የሚኖረው ኢንተርሴክሽን እራሱ መልሶ የሚሰጠን። ምክንያቱም በዚህ ውስጥ ዩኒቨርሳል ሴት ላይ ስንመጣ ከ1 እስከ 7 ያሉትን ቁጥሮች እናገኛለን። ያ ማለት እዚህ ጋር ያሉትን ቁጥሮች ሙሉ ኢንክሉድ ያደርጋል። ስለዚህ የሁለቱ የዩኒቨርሳል ሴት እና የስብስብ ኤ የሚባለው አንድ ላይ የሁለቱ ኢንተርሴክሽን ምን ይሰጠናል? እራሱን ስብስብ ይሰጠናል ማለት ነው። ቢ ላይ እንምጣ። ይሄ ኮሚታቲቭ ፕሮፐርቲ የምንለው ሲሆን ኮሚታቲቭ ፕሮፐርቲ ማለት ቀድሞ የነበረው ከኋላ ሲሆን ከኋላ የነበረው ደግሞ ቀድሞ ሲመጣ የቦታ ቅይር ቢኖር
ምንም አይነት ለውጥ አያመጣም ነው። ኤ ኢንተርሴክሽን ቢ እና ቢ ኢንተርሴክሽን ኤ ኢት ኢዝ ዘ ሴም ተመሳሳይ ነው። ምንም አይነት ለውጥ አያመጣም። ሌላው አሶሺዬቲቭ ላው ነው። አሶሺዬቲቭ ላው የምንለው ሶስት ስብስቦች ቢኖሩ እነዚህ ሶስት ስብስቦች ልክ ይሄ ቤዚካሊ የብዜት ህግ ላይ የማባዛት ህግ ላይ እንደምናየው ለምሳሌ አንድ ቁጥር ተሰጥቶን ይሄንን ሁለትን በሶስት አባዙና መልሳችሁ በአራት አባዙት ቢባል እና በተመሳሳይ ደግሞ አይ ሁለትን አስቀምጣችሁ ሶስትን በአራት አባዙ ቢባል ጀስት ሁለት ጊዜ 3 6 ነው። 6 ሲባዛ በአራት ይሆናል። እዚህ ጋር ደግሞ ሁለት ነለና መጀመሪያ ብራኬት ነው ሪሙቭ መደረግ ያለበት። ስለዚህ ሁለት ሲባዛ 3 ጊዜ 4 12 ነው። 6 ጊዜ 4ም እዚህ ጋር እንደምትመለከቱት 24 ነው። 2 ጊዜ 12ም 24 ነው። which means ተመሳሳይ ነው። ይሄ ፕሮፐርቲ ነው አሶሺዬቲቭ ላው የሚባለው። ኢንተርሴክሽንም ላይ እንደዛ ነው። ሶስት ስብስቦች ቢኖሩን የመጀመሪያዎችን ሁለቱን ኢንተርሴክሽን ስብስብ ወስደን ከዛ ደግሞ ሶስተኛውን ሴት ስብስብ ኢንተርሴክሽን ብናደርግ የዚህን የሁለቱን ኢንተርሴክሽን ከሶስተኛው ጋር ብናይና የመጀመሪያውን አስቀምጠን እነዚህን ቢና ሲን ኢንተርሴክሽን ፈልገን ከኤ ጋር ኢንተርሴክት ብናደርግ የምናገኘው ውጤት ተመሳሳይ ነው። ስለዚህ ይህንን ደግሞ ጀስት ባይ ኤክሰርሳይዝ ለመረዳት እንሞክራለን ማለት ነው። እሺ እስቲ አብረን እኔ ኤክሰርሳይዝ 1.5 እዚህ ጋር እንደምታዩት የመጀመሪያ ጥያቄ ምን ይላል? ሌት ኤ የሚባለው 0 2 4 6 8 0 2 4 6 እና 8ን ቢይዝ ቢ የሚባለው ስብስብ ደግሞ 0 2 0 1 2 3 5 7 9ን ቢይዝ ምንድነው ቬን ዲያግራሙን ሳሉ ይላል። ከዛ በተጨማሪ ኤ ዩኒየን ቢ እና ኢንተርሴክሽን ቢያገኝ። ስለዚህ እስቲ ስዕሉን ብንስለው ጀስት ሞር ክሊር ይሆናል። ምክንያቱም ከስዕሉ ቁጥራቸውን በቀላሉ እየወሰድን ማዘጋጀት ስለምንችል ማለት ነው። ሶ የመጀመሪያው ኤ ስብስብ ኤን ነው ለመሳል የምንሞክረው። ስብስብ ኤን እዚህ ጋር ከሰራን በኋላ ወደ ቢ እንሄዳለን። ኤ ላይ ስንመጣ ስብስቦቹ የመጀመሪያ የጋራ የሆኑትን እንለይ። ለምሳሌ 0 እዚህም አለኝ እዚህም አለኝ፣ 2 እዚህም አለኝ እዚህም አለኝ። በተመሳሳይ 4 የለኝም፣ 6 የለኝም፣ 8 የለኝም። ሶ የጋራ የሆኑ ሁለት ቁጥሮች ብቻ ነው ያለኝ ዋናማ 0 እና 2። ስለዚህ 0 እና 2ን እዚህ ጋር ጽፍና ሌሎቹን ቁጥሮች 4ን 6ን እና 8ን እዚህ ጋር አስቀምጣለሁ ማለት ነው። ሴት ቢ ላይ ስንመጣ ደግሞ ልክ እንደዚህ የጋራ 3 እና 0 እና 2ን ወስድና የቀሩትን እጽፋለሁ። ያ ማለት 1 ይኖረኛል፣ እዚህ ጋር 3 ይኖረኛል፣ 5 ይኖረኛል፣ እንዲሁም 7 እና 9 ይቀመጣል ማለት ነው። ይሄን ከሰራን በኋላ ዩኒየን እና ኢንተርሴክሽን ማውጣት ነው። ስለዚህ ኤ ዩኒየን ቢ የመጀመሪያውን ስንሰራ ኤ ዩኒየን ቢ ኢዝ ኢኳልስ ቱ ኤ ዩኒየን ቢ ማለት ኦር ማለት ነው። ያ ማለት ሁለቱንም ኢንክሉድ አድርገን እንወስዳለን። ስለዚህ ይህን ስናደርግ ሁሉንም በአጠቃላይ መውሰድ ነው። 0 1 2 3 4 5 6 7 8 እና 9 ይሄ ዩኒየን ነው። ያ ማለት ሁለቱንም ስብስብ ሴት ኤ እና ሴት ቢ ውስጥ ያሉትን ሁሉንም አጠቃሎ የሚይዝ ነው። ኤ ኢንተርሴክሽን ቢ ላይ እንምጣ። ኤ ኢንተርሴክሽን ቢ ስንል ግን የጋራ የሆኑ ብቻ በሁለት ውስጥ ያሉ ብቻ ወይም ደግሞ እዚህ ጋር እንደምታያቸው 0 እና 2ን ብቻ አስ አን ኢንተርሴክሽን እንወስዳለን። ሶ 0 እና 2 ምንድናቸው ማለት ነው? ኢንተርሴክሽን ይሆናሉ። ሶ this is the answer። ሁለተኛ ላይ ስንመጣ ሌት ኤ be the set of positive odd integers less than 10 የምንለው ስብስብ አሁን በቃላት የተሰጠንን ወይም ደግሞ ወርድ ስቴትመንት የሆነውን ነገር ወደ ጀስት ኮምፕሊት ከቻለን የሚዘረዘረው አይነት ከሆነ ፉሊ ወይም ደግሞ ሙሉ ለሙሉ ኮምፕሊት የሆነ ሊስቲንግ ሜትድ ብንጠቀም ጥሩ ነው። ስለዚህ ምንድነው የሚለው ኤ የሚባለው ስብስብ ፖዚቲቭ የሆነ ኦድ ኢንቲጀሮችን ከስንት የሚያንሱ? ከ10 የሚያንሱ። ስለዚህ ስብስብ ኤ ማለት ምን ምን ይዛል ስንል ኦድ የሆኑትን ብቻ። ያ ማለት ከ10 የሚያንሱ 1 3 5 7 እና 9 ምክንያቱም ሌዛን ስለሚል። ከዛ ቢ የሚባለው ስብስብ ምንን ይዛል የሚለው ቢ የሚባለው ስብስብ ደግሞ it is the set of positive multiples of 5 less than or equal to 20 ከ20 ጋር እኩል የሚሆኑ ወይም የሚያንሱ የአምስት ብዜት የሆኑ
ቁጥሮችን ነው የሚለው። ስለዚህ በ5 የሚባዙ ቁጥሮችን እንጥቀስ። ለምሳሌ 5 ጊዜ 1 5፣ 5 ጊዜ 2 10፣ 5 ጊዜ 3 15፣ 5 ጊዜ 4 20 ነው። እነዚህ እስከ 20 ድረስ ያሉ የአምስት ብዜቶች ናቸው ማለት ነው። ስለዚህ ቢ የሚባለው ስብስብ በውስጡ ስንትን ይይዛል ማለት ነው? 5ን፣ 10ን፣ 15ን እና 20ን ይይዛል። በዚህ መልኩ እናስቀምጣለን። ጥያቄ ውስጥ ምን እንደሚል እንረዳ። የመጀመሪያው ጥያቄ ምን ይላል? ፋይንድ ኤ ዩኒየን ቢ፣ ኤ ዩኒየን ቢን አግኙ ነው። ስለዚህ ኤ ዩኒየን ቢን ለማግኘት ምንድን ነው የምናደርገው? በኦር ስቴትመንት ስለሚያዝ ሁሉንም አንድ ላይ እናስቀምጣለን። ያ ማለት 1 3 5 5 ደግሜ አልጽፍም፣ ምክንያቱም እዚህም 5 እዚህም 5 ስላለኝ 1 5 በቂ ነው። 7 9 10 በተጨማሪ 15 እና 20 ይሄ በኤ እና በቢ ውስጥ ያለው ስብስብ ዩኒየን ነው። ኢንተርሴክሽን ላይ ስንመጣ ኤ ኢንተርሴክሽን ቢ ኢዝ ኢኳልስ ቱ ይሄ ማለት የጋራ የሆኑትን ብቻ ነው። የጋራ የሆኑትን ስንመለከት ከ5 ውጪ አናገኝም። ስለዚህ ኤ ኢንተርሴክሽን ቢ ማለት በኤም ውስጥ በቢም ውስጥ የሚገኘው ብቸኛው ቁጥር ማን ነው? 5 ብቻ ይሆናል። ሶስተኛ ጥያቄ ላይ ስንመጣ ሌት ሲ የምንለው ቁጥር ኤክስ ኢዝ ዘ ፋክተር ኦፍ 20። ኤክስ ኢዝ ዘ ፋክተር ኦፍ 20 ስንል ኤክስ የ20 አካፋይ ነው። ስለዚህ የ20 አካፋይ የሆኑ ቁጥሮችን እንጥቀስ። ለምሳሌ የ20 አካፋይ 20 ለ1 ይካፈላል፣ ለ2 ይካፈላል፣ ለ3 ይካፈላል፣ አይካፈልም፣ ለ4 ይካፈላል፣ ለ5 ይካፈላል። ይሄ ማለት እንዴት መሰላችሁ? 20 ሲካፈል ለ1 20፣ 20 ሲካፈል ለ2 10፣ 20 ሲካፈል ለ4 5፣ 20 ሲካፈል ለ5 4። በዚህ መልኩ ይሆናል። ስለዚህ ይህን ካልን ለ10 ይካፈላል እና ለራሱ ለ20 ይካፈላል። አካፋዮችን ለማግኘት በመጀመሪያዎቹ ቁጥር ብታካፍሉ ጀስት ቀሪዎቹን አካፋዮች ማግኘት ይቻላል። ለምሳሌ 20 ሲካፈል ለ1 20ን እናገኛለን። 20 አንደኛው አካፋይ ነው ማለት ነው። ለ2 ስናካፍል 10፣ ለ4 ስናካፍል 5። በዚህ መልኩ ይቀመጣል። ስለዚህ የ20 አካፋዮች የሆኑት እነዚህ ናቸው። በሌላ አነጋገር የሲ ስብስብ ይሄን ይመስላል ማለት ነው። የሲ ስብስብ ይሄን ይመስላል። ሁለተኛ ጥያቄ ላይ ምን ይላል? ዋይ ኢዝ ኤ ፋክተር ኦፍ 12። ዋይ ደግሞ የ12 አካፋይ ነው። የ12 አካፋይ የምንላቸው ቁጥሮች 12ን የሚያካፈሉ 12 ለ1 ይካፈላል፣ ለ2 ይካፈላል፣ ለ3 ይካፈላል፣ ለ4 ይካፈላል፣ ሌላው ለ6 ይካፈላል። ከዛ በተጨማሪ ለራሱ ለ12 ይካፈላል። ስለዚህ ዋይ የምንለው ስብስብ ይህን ይመስላል። እስቲ ስብስቦችን ክሊርሊ እዛው እንጻፋቸው። ስለዚህ ሲ የሚባለው ስብስብ በውስጡ 1ን፣ 2ን፣ 4ን፣ 5ን፣ 10ን እና 20ን ይይዛል። ዲ የምንለው ስብስብ ደግሞ በውስጡ 1ን የ12 አካፋዮች ማለት ነው 1 ያካፍላል፣ 2ን፣ 3፣ 4፣ 6 እና 12። እነዚህ ዋና ዋናዎቹ ናቸው ማለት ነው። ምን ይላል ጥያቄው? የመጀመሪያው ጥያቄ ሲ ዩኒየን ዲ አግኙ ነው። ሲ ዩኒየን ዲ አግኙ ማለት በሲንም የዲንም አንድ ላይ ያማከለ ቁጥር ውሰዱ ነው። ስለዚህ እነዚህን ስናደርግ በሲና በዲ ያሉ ዩኒየኖች የመጀመሪያው 1 አለኝ፣ 2፣ 3፣ 4፣ 5፣ 6 ብለናል። ሌላው 10 እና 10፣ 12 እና 20 እነዚህ ዩኒየን ናቸው። ኢንተርሴክሽን ላይ ስንመጣ የሲና የዲ ኢንተርሴክሽን እዚህ ጋር እንደምትመለከቱት እንዴት ሆኖ ይቀመጣል ብለን ስናይ የጋራ የሆኑትን ብቻ፣ ያ ማለት 1 የጋራ ነው፣ 2 የጋራ ነው፣ ከዛ በተጨማሪ 4 የጋራ ነው። እነዚህ ዋና ዋና ቁጥሮች ምንድናቸው ማለት ነው? ኢንተርሴክሽን ወይም ደግሞ የጋራ የሆኑ ቁጥሮች ናቸው። ስለዚህ 1ን 2ን እና 4ን አድርጌ በዚህ መልኩ አስቀምጣለሁ ማለት ነው። ኦኬ፣ እስቲ ወደሚቀጥለው እንሄድ። ቀጥሎ የምናየው ቅድም የተወሰነች ነገር ገረብ አድርጌላችኋለሁ። ኮምፕሊመንትን ነው የምናየው። ኮምፕሊመንት ምንድነው ብለን እንመልከት። ኮምፕሊመንት የሚለውን ስንመለከት ኮምፕሊመንት ኢዝ ሌት ኤ ቢ ዘ ሰብሴት ኦፍ ዩኒቨርሳል ሴት ዩ የምንለው ስብስብ የዩ ስብስብ ሰብሴት ወይም ንዑስ ስብስብ ቢሆን the absolute complement or simply complement of a which is denoted by this one። ኤ ኮምፕሊመንትን ስንጽፍ ልክ እንደዚህ ነው። ኤ ኮምፕሊመንት ይባላል።
ሶ ኢትስ ዲፋይንድ አስ ዘ ሴት ኦፍ ኦል ኤሌመንትስ ኦፍ ዩ ዛት አር ኖት ኢን ኤ። ኤ ኮምፕሊመንት ከተባለ በኤ ውስጥ ነው በኤ ውስጥ የሚገኙ ግን ደግሞ ኤን ኢንክሉድ የማያደርጉ ቁጥሮች ማለት ነው። ለምሳሌ እዚህ ጋር እንደምትመለከቱት ዩኒየን የምንለው ይሄ ነው። ዩኒየን ስንል ሁሉንም ኢንክሉድ የሚያደርግ ነው። ስለዚህ ኤ ኮምፕሊመንት ምንድነው ከተባልን እዚህ ጋር ከኤ ውስጥ የሚገኙ ኤሌመንቶች ውጪ which means እዚህ ጋር ይታያቸዋል ሼድድ የሆነው ይሄ ፓርት ማለት ነው። ነጭ የሆነው ኢንክሉድ የማያደርገው ወይም የማይጨምረው ነው። ስለዚህ ከዛ ውጭ ያለው ይሄ ክፍል ኤ ኮምፕሊመንት ወይም ከኤ ውጪ ዊዛውት ኤ እንደማለት ነው። ዊዛውት ኤ ተብሎ የሚገለጸውን ይነግረናል። ሶ ማቴማቲካሊ ዲፋይን ስናረገው ኤ ኮምፕሊመንት ማለት ኤክስ ሳይዝ ዛት ኤክስ ኢዝ አን ኤሌመንት ኦፍ ዩ ኤክስ የዩኒቨርሳል ሴት አባል ነው፣ ግን ደግሞ የኤ ምን አይደለም አባል አይደለም። ሶ ኮምፕሊመንትን በዚህ መልኩ እንገልጻለን። ኦኬ ሌትስ ሲ አን ኤግዛምፕል ላይ ስናይ ዩኒቨርሳል ሴት 0 1 2 3 እና 4 ተሰጥቶናል። ኤ የሚባለው ስብስብ ደግሞ 3 እና 4 ተሰጥቶናል። አሁን የተጠየቅነው ኤ ኮምፕሊመንት ነው። በዚህ መሰረት ኤ ኮምፕሊመንት ማለት ግን ምን ማለት ነው? የዩ ወይም ዩኒቨርሳል ሴት አባል የሆኑ ግን የኤ አባል ያልሆኑ ማለት ነው። ስለዚህ ኤ አባል ያልሆኑት እነዚህ ስለሆኑ እነዚህን እናነሳና ኤ ኮምፕሊመንት ማለት 0 1 እና 2 ብቻ ይቀመጣሉ ማለት ነው። 0 1 እና 2 ይቀመጣሉ። እነዚህ ምንድናቸው? ኤ ኮምፕሊመንት ተብለው ይቀመጣሉ። ኦኬ ሌትስ ሲ አናዘር ኤግዛምፕል ሌት ዩ ቢ 1 to 3 up to 10 ዩኒቨርሳል ሴታችን ከ1 እስከ ስንት እስከ 10 ያለ ቢሆን ወይም ደግሞ ምንድነው የናቹራል ነምበር ሌዛን ኦር ኢኳል ቱ 10 ቢሆን የመጀመሪያው ምንድነው የሚለው የምንላቸው ቁጥሮች ኤክስ ሳይሳት ኤክስ ኢዝ ኤ ፖዚቲቭ ፋክተር ኦፍ 10 የ10 ፖዚቲቭ የሆኑ አካፋዮች። ስለዚህ የ10 አካፋዮች ስንል ለ1 ይካፈላል፣ ለ2 ይካፈላል። ለ1 ስናካፍል 10 እናገኛለን፣ ለ2 ስናካፍል 5 እናገኛለን። ስለዚህ እነዚህ 1 2 5 እና 10 ምንድናቸው? ሴት ኤ ወይም ስብስብ ኤ ነው የሚጨምሩ ናቸው። ሁለተኛ ላይ ቢ ላይ ስንመጣ ኤክስ ሳይዛት ኤክስ ኢዝ አን ኦድ ኢንቲጀር ኢን ዩ በዩኒቨርሳል ሴት ውስጥ የሚገኙ ኦድ የሆኑ ኢንቲጀሮች። ኦድ ኢንቲጀሮች ማለት ለሁለት የማይካፈሉ። ስለዚህ እነዛ እነማን ናቸው? 1 3 5 7 እና 9 ተደርገው ይቀመጣሉ። ይሄ ከሆነ ጥያቄ ምን ይላል? ፋይንድ ኤ ኮምፕሊመንት ነው የሚለው። ኤ ኮምፕሊመንትን አግኙ ነው። ስለዚህ ኤ ኮምፕሊመንት እና ቢ ኮምፕሊመንት አግኙ ነው የሚለው። ሰው የመጀመሪያ የምናደርገው ነገር ኤ ኮምፕሊመንት ምንድን ነው? ኤ ኮምፕሊመንትን ስንሰራ ከኤ ውጭ ያሉ ኤሌመንቶችን ነው የምንመለከተው። ስለዚህ ኤ ኮምፕሊመንት ማለት 1ን አይጨምርም፣ 2ን አይጨምርም፣ 5ን እና 10ን አይጨምርም። ስለዚህ ከነዚህ ውጭ ያሉት 3ን መጥቀስ እችላለሁ፣ 4ን መጥቀስ እችላለሁ፣ 5ን መጥቀስ አልችልም፣ 6 7 8 እና 9 እነዚህ ኤ ኮምፕሊመንት ቁጥሮች ናቸው። ቢ ላይ በምመጣበት ጊዜ ቢ ኮምፕሊመንት እዚህ ጋር እችኛዋ ቢ ኮምፕሊመንት ማለት ነው። ቢ ኮምፕሊመንት የምንለው ደግሞ ከቢ ውጭ ያሉ ኤሌመንቶችን ነው። እነዚህ ስንጠቅስ 1ም ማለት አልችልም፣ 2 ይሆናል ምክንያቱም ቢ ውስጥ የሌለ ስለሆነ። 3ን አልችልም፣ 4ን መጥቀስ እችላለሁ፣ 6ን መጥቀስ እችላለሁ፣ ሌላው 8ን መጥቀስ እችላለሁ። እስከ 10 ስለሆነ 10ን መጥቀስ እችላለሁ። ስለዚህ 2 4 6 8 ያው ኦድ ነምበር እዚህ ጋር ኦድ ኢንቲጀሮች ከ10 ጋር እኩል ወይም የሚያንሱ ኦድ ኢንቲጀሮች ስለተባለ በሌላ አነጋገር ቢ ኮምፕሊመንታችን ምን ይሆናል? ኢቭን ኢንቲጀር። እስከ 10 ያሉ ኢቭን ኢንቲጀሮች ፖዚቲቭ ኢቭን ኢንቲጀሮች ይሆናሉ ማለት ነው መልሳችን። ኦኬ ይሄ ከሆነ እንግዲህ የመጀመሪያው ጥያቄ ላይ ኤ ኮምፕሊመንት እዚህ ጋር እንደምታዩት 3 4 6 7 8 እና 9 ይቀመጣል። ቢ ኮምፕሊመንት ላይ ደግሞ 2 4 6 8 10 ይሄ ማለት እነዚህ ኢቭን የሆኑ ኢንቲጀሮች ናቸው። ኦኬ ወደ ቢ እንምጣ። ቢ ላይ ስንመጣ ፋይንድ ኤ ዩኒየን ቢ ነው የሚለው። አሁን ኤ ዩኒየን ቢ አግኙ ነው። ኤ ዩኒየን ቢ ለማግኘት ኤ ዩኒየን ቢ ኮምፕሊመንት አግኙ ነው የተባለው። ስለዚህ ኤ ዩኒየን ቢ ኮምፕሊመንት ከማግኘታችን በፊት አስቀድመን ምን ማድረግ አለብን? ኤ ዩኒየን ቢን መፈለግ አለብን። ሶ እዚህ ጋር እንስራ። ኤ ዩኒየን ቢ ማለት ስንት ነው ብለን ስናይ
1 2 3 5 7 9 እና የመጨረሻው 10። ይሄ ምንም ቀላል ነው። which means የኤ እዚህ ጋር ያለው ስብስብ እና እዚህ ጋር ያለውን ስብስብ ደባልቆ ማስቀመጥ ነው። ስለዚህ አንድን 2ን 3ን 5ን 7ን 9 እና 10ን እናገኛለን። አሁን ኤ ዩኒየን ቢ ኮምፕሊመንት ማለት በዩኒቨርሳል ሴት ውስጥ ከ1 እስከ 10 በተቀመጡ ቁጥር ውስጥ የዚህ ዩኒየን የማያካትታቸው ወይም የማይጨምራቸው ቁጥሮች እነማን ናቸው? ስለዚህ ይህን ነገር ኮምፕሊመንት ስናደርገው ማለት ከነዚህ ውጪ ያሉ ቁጥሮችን ስንፈልግ እንደማለት ነው። ስለዚህ ከነዚህ ውጪ ያሉ ቁጥሮች 4ን እናገኛለን። ከዛ ውጪ በተጨማሪ 8 እና ሌላው ደግሞ 6። ስለዚህ 468 ወይም ደግሞ 486 ኦርደሩ ምንም ማተር አያደርግም። ይሄ ትክክለኛ መልሳችን ነው። ሁለተኛ ላይ ልብ ብለን ማየት ያለብን ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ነው የሚለው። ይሄ ማለት በሌላ አነጋገር ቅድም ኤ ኮምፕሊመንት እዚህ ጋር ሰርተናል። እዚህ ጋር እንደምትመለከቱት ቢ ኮምፕሊመንት እዚህ ጋር ሰርተናል። ስለዚህ የሁለቱ ኢንተርሴክሽን ወይም የጋራ የሆነ ቁጥር ማን ነው? ይሄን ስናይ 4 እዚህም አለኝ እዚህም አለኝ፣ 6 እዚህም አለኝ እዚህም አለኝ፣ 8 እዚህም አለኝ እዚህም አለኝ ማለት ነው። ስለዚህ ኤ ኢንተርሴክሽን ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንታችን ያ ማለት የኤ ኮምፕሊመንት እና የቢ ኮምፕሊመንት የጋራ የሆኑ ቁጥሮችን ማን እናገኛለን? 4 8 እና 6 እናገኛለን። ይሄ ማለት በሌላ አነጋገር ኤ ዩኒየን ቢ ኮምፕሊመንት ኢዝ ኢኳልስ ቱ ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ይሆናል። ይሄ በኋላ እናያለን ዲሞርጋንስ ሩል ተብለው ከሚጠሩት አንዱ የህግ አይነቶች ወይም እንደዚህ ፕሩፍ ተደርገው መታየት የሚችሉ ቁጥሮች ናቸው ማለት ነው። ሶ በዚህ መልኩ ይቀመጣል። ኤ ዩኒየን ቢ ስንል 1ን 2ን 3ን 4ን 7ን 9ና 10ን ይይዛል። ኤ ዩኒየን ቢ ኮምፕሊመንት ስንፈልግ ደግሞ 4ን 6ና 8 እናገኛለን። በሌላ አነጋገር ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ይህን ይሰጠናል እዚህ ጋር እንደሰራ ነው ማለት ነው። ሶ በዚህ መልኩ አንደርስታንድ ማድረግ ያስፈልጋል። ሶ ይሄ ህግ ምን ይባላል? እዚህ ጋር ቅድም እንዳልኳችሁ ዲሞርጋንስ ለው ተብሎ ይጠራል። የዲሞርጋን ህግ ነው። ሶ ዲሞርጋንስ ለው ፎር the complement set A union B and A intersection B ለሁለቱ የተሰጠ ለኮምፕሊመንት ያ ማለት የነዚህ የሁለቱ ኮምፕሊመንት ምንድን ነው አንድምታ ወይም እንዴት ይተረጎማል የሚለውን የሚገልጽ ህግ ነው። የመጀመሪያው ህግ ፈርስት ስቴትመንት ምን ይላል? ኤ ዩኒየን አሁን ቅድም ያየነው ነው። ኤ ዩኒየን ቢ ፈልገን ከነሱ ውጭ ያለውን ኮምፕሊመንት ስንሰራ ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ጋር ተመሳሳይ ነው ይላል የመጀመሪያው ህግ። ሁለተኛው ህግ ደግሞ በአንጻሩ ኤ እና ቢን ኢንተርሴክሽን ፈልገን ከነሱ ኮምፕሊመንት ውጭ ያለው የኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ጋር እኩል ነው። ስለዚህ ጀስት ግራፊካል ወይም ደግሞ በቬን ዲያግራም እንዚህ ይሰላል። ያ ማለት ለምሳሌ ኤ ዩኒየን ቢ ስንፈልግ በኤ ውስጥ ያሉትና በቢ ውስጥ ያሉትን እዚህ ጋር በነጭ የምንመለከተውን ሁሉንም ኢንክሉድ ያደርጋል። ስለዚህ ከነሱ ውጭ ያለው ኮምፕሊመንት አይደል እዚህ ጋር ያለው ኮምፕሊመንት ስንል ደግሞ ከነሱ ውጪ ያለውን ነው የሚጨምረው። ስለዚህ ከነሱ ውጪ ያለው ማለት እዚህ ጋር ሼድድ የሆነውን እዚህ ጋር እንደምታዩት የሚገልጽ ነው፣ እዚህ ጋር እንደምንመለከተው ማለት ነው። ሶ በዚህ መልኩ አንደርስታንድ ማድረግ ያስፈልጋል። ኦኬ ወደ ኤ ኢንተርሴክሽን ቢ ኮምፕሊመንት ይህንን ፕሩፍ ለማድረግ ለምሳሌ ዩኒቨርሳል ሴታችን ከ1 እስከ 10 ነው የተሰጠን ብለናል ቅድም እንበልና ኤ የሚባለው ስብስብ ደግሞ በአንጻሩ 1ን 2ን ሌላ ምሳሌ እንሰጣችሁ 1ን 2ን 4ን እና 7ን ይዟል። ቢ የሚባለው ደግሞ በአንጻሩ ምን ይዟል? 1ን 5ን 7ን እና 9ን ይዟል። ስለዚህ ይህንን ቅድም ጀስት ይህንን የመጀመሪያውን ፈርስት ስቴትመንት ፕሩፍ ስላደረግን ነው። ሰከንድ ስቴትመንቱን እስቲ ፕሩፍ እናርግ። ሶ ምንድን ነው የሚለው? የመጀመሪያ ኤ ኢንተርሴክሽን ቢ ነው የምንፈልገው። ኤ ኢንተርሴክሽን ቢ ማለት በኤ እና በቢ መካከል ያሉ የጋራ ቁጥሮች ነው። ስለዚህ ኤ ኢንተርሴክሽን ቢ እዚህ ጋር እንደምትመለከቱት ምንድን ነው የሚሆነው ማለት ነው? 1 አለኝ 7 አለኝ። 1 እና 7 የሁለቱ ምንድን ናቸው? ኢንተርሴክሽን ናቸው። ስለዚህ የነዚህ ኮምፕሊመንት ዩኒቨርሳል ሴታችን ማለት ከ1 እስከ 10 ነው ብያቸዋለሁ። የነዚህ ኮምፕሊመንት ከኤ ኮምፕሊመንት ዩኒየን እና ቢ ኮምፕሊመንት ዩኒየን ጋር
ይገናኛል። ሶ ይሄን ካልን እስቲ የሁለቱንም ኮምፕሊመንት ደግሞ እንፈልግ። ሶ ኤ ስብስባችን ኤ 1 2 4 7ን ከያዘ ኤ ኮምፕሊመንት ምን ይሆናል ብለን ስናስብ የምናገኘው ከነዚህ ቁጥሮች ውስጥ ያሉ ከነዚህ ቁጥሮች ውጭ ያሉ ከ1 እስከ 10 የሚገኙ ወይም በዩኒቨርሳል ሴት ውስጥ የሚገኙ ቁጥሮችን ነው የምንወስደው። ያ ማለት አንድ ስለተጠቀሰ አንድን አንወስድም፣ ሁለትን አንወስድም፣ ሶስትን መውሰድ እንችላለን፣ አራትን አንችልም ምክንያቱም ኤ ውስጥ ስላለ፣ አምስትን እንችላለን፣ ስድስትን፣ ሰባትን አንችልም፣ 8 9ና 10ን እናገኛለን። ይሄ ኤ ኮምፕሊመንት ነው። ቢ ኮምፕሊመንት ላይ ስንመጣ ደግሞ በተመሳሳይ ከ1 ከ5 ከ7 እና ከ9 ውጭ ያሉ ቁጥሮችን ነው የምንወስደው ከ1 እስከ 10 ባለው ውስጥ ማለት ነው። ምክንያቱም ዩኒቨርሳል ሴታችን በዛ ውስጥ የተገደበ ነው። ሶ ይሄንን ለማድረግ አንድን መውሰድ አንችልም እዚህ ጋር እንደምትመለከቱት ምክንያቱም ተጠቅሷል። ሁለትን እችላለሁ፣ ሶስትን እችላለሁ፣ አራትን እችላለሁ፣ አምስትን አልችልም፣ ስድስትን እችላለሁ፣ ሰባትን አልችልም፣ 8ን እችላለሁ፣ 9ን አልችልም፣ 10ን መጥቀስ እችላለሁ ማለት ነው። ስለዚህ ይሄንን አገኘው። ይሄን ካልን ወደ ዩኒየን እንምጣ። ስለዚህ ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት። ይሄ ማለት እዚህ ጋር የተጠቀሰውና እዚህ ጋር የተጠቀሰውን አንድ ላይ አድርገን ስንጠቅስ 2 3 4 5 6 ከዛ 7 የለኝም 8ን እጠቅሳለሁ 9 እና 10። ይሄ የሁለቱ ኮምፕሊመንቶች ዩኒየን ነው ወይም ስብጥር ወይም ቅልቅል ነው። ስለዚህ ይሄ ነገር ከምን ጋር እኩል ይሆናል ነው የሚለው ኤ ኢንተርሴክሽን ቢ ኮምፕሊመንት አድርገን ስንፈልግ ከ1 እና ከ7 ውጭ ያሉትን ቁጥሮች መጥቀስ እንችላለን። ያ ማለት 2ን 3ን 4ን 5ን 6ን 7ን መውሰድ አልችልም ምክንያቱም እዚህ ጋር አለኝ። ከዛስ 8 9ና 10ን አገኛለሁ ማለት ነው። እዚህ ጋር እንደምትመለከቱት በኤ ኢንተርሴክሽን ቢ ኮምፕሊመንት የጠቀስኩትና በኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት የጠቀስኳቸው ሁለቱም ቁጥሮች የተዘረዘሩ አባላቶች እኩል ናቸው ማለት ነው። ስለዚህ በዚህ ህግ መሰረት ምን ይሆናል ማለት ነው? we call it ምን ማለት እንችላለን ማለት ነው? ይህንን ዲሞርጋን ሰከንድ ስቴትመንት ሳቲስፋይ ማድረግ ይችላል። ሶ በምሳሌ እንድናይ ስለፈለኩ ነው። እስቲ ወደሚቀጥለው ጥያቄ እንሄድ። ኤክሰርሳይዝ 1.6 ከመጽሐፋችሁ እንደተወሰደው የምናገኘው የመጀመሪያው ጥያቄ if the universal set u ዩኒቨርሳል ሴታችን 0 1 2 3 4 እና 5 ቢሆን which means ከ0 እስከ 5 ያሉ ሆል ነምበሮች ማለት ነው። ኤ የሚባለው ስብስብ 4 እና 5ን ቢይዝ ኤ ኮምፕሊመንትን አገኙ ነው። ሶ ይሄ በጣም ቀላል ነው። ኤ ኮምፕሊመንትን ለማግኘት ዩኒቨርሳል ሴት ውስጥ የተጠቀሱ ግን ደግሞ በኤ ስብስብ ውስጥ የማይገኙትን ማድረግ ነው። ሶ 4 እና 5ን ካንስል እናደርጋለን። ከዛ ውጭ ያሉት ኤ ኮምፕሊመንት መሆን ይችላሉ። ሶ 0 1 2 እና 3ን በዚህ መልኩ እናስቀምጣለን። ሁለተኛ ጥያቄ ሌት ዘ ዩኒቨርሳል ሴት ዩ ዩኒቨርሳል ሴታችን ስንመለከት ከ1 እስከ ስንት እስከ 20 የሚደርስ ናቹራል ነምበር ነው። በ1 ይጀምራል በ20 ያበቃል። ኤ የሚባለውን ስብስብ ስናይ ደግሞ ኤ ማለት ኤክስ ሳይዛት ኤክስ ኢዝ ኤ ፖዚቲቭ ፋክተር ኦፍ 20 ኤክስ የ20 አካፋይ ነው። የ20 አካፋይ ስንል ግን ከ1 እስከ 20 ባለው ነው። ስለዚህ ስብስብ ኤን ቦታ ለማብቃቃት ያክል እስቲ እዚህ ጋር ስብስብ ኤ እና ስብስብ ቢን እስቲ እንጽፋለን። ሶ ኤ ማለት የ20 አካፋይ ፖዚቲቭ ፋክተር ኦፍ 20 የምንለው የ20 አካፋዮች 20 ለ1 ይካፈላል፣ ለ2 ይካፈላል፣ ለ4 ይካፈላል፣ እንዲሁም ለ5 ይካፈላል። ከዛ በተጨማሪ ለ10 ይካፈላል እና ለራሱ ለ20 ይካፈላል። ስለዚህ ሴት ኤ ይሄን ይመስላል። ሴት ቢ ላይ ስንመጣ ኤክስ ኢዝ አን ኦድ ኢንቲጀር ኢን ዩ በዩ ውስጥ ወይም ደግሞ ከ1 እስከ 20 ባሉት ውስጥ የሚገኝ ኦድ የሆነ ለሁለት መካፈል የማይችሉ ቁጥሮችን ይይዛል። ይሄ ማለት 1 3 5 7 9 11 13 15 17 እና 19ን እነዚህ የሴት ቢ ስብስብ ውስጥ የምናገኛቸው ናቸው። ሶ የመጀመሪያው ጥያቄ ምን ይላል? ፋይንድ ኤ ኮምፕሊመንት ፋይንድ ቢ ኮምፕሊመንት ከዛ በኋላ ኤ ዩኒየን ቢ ኮምፕሊመንት እና ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት አገኙ። ሶ እስቲ እንጀምር። ይሄን ለመስረት የመጀመሪያው ኤ ኮምፕሊመንት ማን ነው? ኤ ኮምፕሊመንት የምንለው
ከነዚህ ከተጠቀሱ ቁጥሮች ውስጥ ከ1 እስከ 20 ባለው ውስጥ ኤ ውስጥ የማይገኙ ቁጥሮችን መጥቀስ ነው። ስለዚህ 1ን አንጠቅስም፣ 2ን አንጠቅስም፣ 3ን ማስገባት እችላለሁ፣ 4ን አልችልም፣ 5ንም አልችልም፣ 6 7 8 9 እችላለሁ። 10ን አልችልም ምክንያቱም ስብስብ ኤ ውስጥ ስላለ 10ን እንዘልና 11 12 13 14 15 16 17 18 19 በዚህ መልኩ አስቀምጣለሁ። ይሄ ኤ ኮምፕሊመንት ነው። ቢ ኮምፕሊመንት ላይ ስመጣ እዚህ ጋር ከተጠቀሱ ቁጥሮች ውጭ ያለ ቁጥር ማለት ነው። በአንጻሩ ይሄ ቢ ማለት ኦድ ኢንቲጀር ስለሆነ ኢቭን ኢንቲጀር በሙሉ እስከ 20 ድረስ ባሉት ውስጥ ኢቭን ኢንቲጀሮች ሁሉ ምን መሆን ይችላሉ? ቢ ኮምፕሊመንት መሆን ይችላሉ። ለምሳሌ 2 4 6 8 10 12 12 14 አይደለ? ኦድ የሆኑ ኢንቲጀሮችን እየጠቀስን ያለ ነው። 16 18 20 እነዚህ ቢ ኮምፕሊመንት ናቸው። ስለዚህ ሁለቱም መልስ ጨረስን ማለት ነው። አሁን ሶስተኛው ጥያቄ ኤ ዩኒየን ቢ ኮምፕሊመንት አገኙ ነው። ስለዚህ ኤ ዩኒየን ቢ ኮምፕሊመንት ለማግኘት መጀመሪያ ኤ ዩኒየን ቢን መስራት አለብን። ኤ ዩኒየን ቢን ለመስራት እዚህ ጋር ያሉትን ሁሉንም ቁጥሮች እንጽፋለን። ያ ማለት በኤ ውስጥ 1 አለ፣ 2 አለ፣ 3ን በኤ እና በቢ ውስጥ ያሉትን ዩኒየን ስለሆነ ማግኘት ነው። ሌላው 1ን 2ን 3ን ጽፈናል። 4 5 7 8 የለንም ሁለቱም ጋር 9 10 11 13 15 17 19 እና 20 እነዚህን ቁጥሮች ኤ ዩኒየን ቢ ናቸው። የኤ እና የቢ የነዚህ የሁለቱ ቁጥሮች ስብጥር ናቸው። ስለዚህ በዛ መልኩ ማስቀመጥ እንችላለን። ኦኬ ይሄን ካረግን በኋላ አሁን ከዚህ ውጪ ያሉ ኮምፕሊመንቶችን ነው የምንፈልገው ማለት ነው። ለያ ማለት በኤ ዩኒየን ቢ ውስጥ ያልተጠቀሱ ከ1 እስከ 20 ያሉ ቁጥሮችን ተናገሩ ወይም ደግሞ ግለጹ ነው። ምክንያቱም ኤ ዩኒየን ቢ ኮምፕሊመንት ማለት ከኤ ዩኒየን ቢ ውጪ ያሉ ቁጥሮችን ጥቀሱ ነው። ስለዚህ 1ን አልችልም፣ 2ን አልችልም፣ 3 4 5 7 አልችልም፣ 8 የለችም፣ 9 10 11 12 የለችም። በተጨማሪስ ከ12 ውጪ 14 እዚህ ጋር 14 የለኝም። ሌላስ 16 እዚህ ውስጥ የለም። ሌላስ 18 የለኝም። 19 እና 20 ይቀጥላል። ስለዚህ በዚህ መልኩ ኢንክሉድ አደርጋለሁ ማለት ነው። አሁን ይሄንን ከምን ጋር ነው የምናዛምደው? ከኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ጋር። ይሄ ማለት በኤ ኮምፕሊመንት እና በቢ ኮምፕሊመንት ውስጥ የተጠቀሱ ቁጥሮችን የጋራ ነው የምናየው። ስለዚህ ለምሳሌ ክብ ክብ አድርገን እዚሁ ማግኘት እንችላለን። ለምሳሌ 8 የጋራ ነው። እዚህ ጋር እንደምትመለከቱት 8 አለኝ። 12 ይኸው እዚህ ጋር 12 የጋራ ነው። 14 የጋራ ነው። 16 የጋራ ነው። ፋይናሊ 18 የጋራ ነው። አያችሁ? ያ ማለት በሌላ አነጋገር የኤ ኮምፕሊመንት እና የቢ ኮምፕሊመንት የሁለቱ የጋራ ማለት የኤ ዩኒየን ቢ ኮምፕሊመንት ጋር እኩል ነው ማለት ነው። ስለዚህ በዚህ መልኩ ይሰራል። አይ ቲንክ የገባችሁ ይመስለኛል። ወደ ሶስተኛው ጥያቄ እንሄድ። ወደ ሶስተኛው ጥያቄ ስንመጣ ምን ይላል? ሌት ዘ ዩኒቨርሳል ሴት ዩ። ዩኒቨርሳል ሴት የምንለው ኤክስ ሰይሳት ኤክስ ኢዝ አን ኤሌመንት ኦፍ ናቹራል ነምበር። ዩኒቨርሳል ሴት የምንለው መቁጠሪያ ቁጥር ነው፣ ናቹራል ነምበር ነው። ይሄ መቁጠሪያ ቁጥር ደግሞ ከ10 ምን ይሆናል? ያንሳል ወይም እኩል ይሆናል። ሌዛ ኖር ኢኳል ቱ ስለሚል ከ1 እስከ 10 ያሉትን ቁጥሮች ኢንክሉድ ያደርጋል ማለት ነው። ዩኒቨርሳል ሴታችን ከ1 እስከ 10 ያሉት ቁጥሮችን ነው። ኤ የምንለው ስብስብ ደግሞ 2ን 5ን እና 9ን ይዟል። ቢ የምንለው ስብስብ ደግሞ 1ን 5ን 6ን እና 8ን ይዟል። ስለዚህ ምን አድርጉ ነው የሚለው ብለን ጥያቄዎችን ስናይ ሁለት ነገር ይፈልጋል። የመጀመሪያው ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት አገኙ ይላል። ሁለተኛው ደግሞ ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ስሩ ነው የሚለው። ይሄንን ለማድረግ መጀመሪያ የግድ ማድረግ ያለብን ነገር በሁለቱም ውስጥ ኤ ኮምፕሊመንት እና ቢ ኮምፕሊመንት መስራት አለብን። ስለዚህ
የመጀመሪያ ኤ ኮምፕሊመንት ስንሰራ ኤ ኮምፕሊመንታችን ኤ ውስጥ የተጠቀሱ ቁጥሮች እንዳሉ ሆኖ ከነሱ ውጭ ያሉ ከ1 እስከ 10 የሚገኙ ቁጥሮችን ነው የምፈልገው። ስለዚህ አንድን መጥቀስ እችላለሁ። 2 5 9 መጥቀስ አይቻልም ምክንያቱም ኤ ውስጥ ስላሉ። ስለዚህ 2ን አልችልም። 3 4 ይጠቀሳል። 5ን አልችልም። 6 7 8ን መጥቀስ እችላለሁ። ፋይናሊ 9ን ስለማልችል እስከ 10 ድረስ ነው ያለኝ። 10 ይቀመጣል። ቢ ኮምፕሊመንት ላይ ስንመጣ ደግሞ ቢ ኮምፕሊመንት ኢዝ ኢኳልስ ቱ ከ1 ከ5 ከ6 እና ከ8 ውጭ ያሉ ቁጥሮች እነዚህን ስናደርግ 2ን መጥቀስ እችላለሁ። 3 4 5ን አልችልም። 6ን አልችልም። 7ን እችላለሁ። 8ን አልችልም። 9 እና 10 በዚህ መልኩ ይቀመጣሉ። ሶ ኤ ላይ የሚለው ጥያቄ ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት አገኙ ነው። ይሄ ማለት በእነዚህ በሁለቱ በኤ ኮምፕሊመንት እና በቢ ኮምፕሊመንት ውስጥ ያሉ የጋራ ቁጥሮች። ስለዚህ እነዚህ የጋራ ቁጥሮች ስንመለከት 3ን እናገኛለን። 3 እዚህም አለኝ እዚህም አለኝ። 4 እዚህም አለኝ እዚህም አለኝ። 7 እዚህም አለኝ እዚህም አለኝ። ሌላ የመጨረሻ 10 እዚህ አለኝ እዚህ አለኝ። ስለዚህ እነዚህን ቁጥሮች ኢንተርሴክሽን አድርገን መውሰድ እንችላለን። 3 4 7 እና 10 እነዚህ ቁጥሮች ኢንተርሴክሽን ናቸው። ሁለተኛው ጥያቄ ወይም ይሄ የኤን የሰራ ነው። የቢ ጥያቄ ላይ በምንመጣበት ጊዜ ቢ ላይ ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት አገኙ ነው የሚለው። ስለዚህ ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ስንሰራ ሁለቱም ውስጥ ያሉትን የጋራ ቁጥሮች መጥቀስ ነው። ያ ማለት 1 2 3 4 5 እዚህም የለኝም እተዋለሁ። 6 7 8 9 እና ፋይናሊ 10ን በዚህ መልኩ አስቀምጣለሁ ማለት ነው። ስለዚህ የሁለቱ መልስ የኮምፕሊመንት ዩኒየን ቢ ኮምፕሊመንት እና የኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ይሄንን ይመስላል ማለት ነው። ኦኬ እስቲ ዲፍረንስ ኦፍ ሴት ላይ እንምጣ። የሴቶች ዲፍረንስ በምን መልኩ ይቀመጣል የሚለውን እንይ። ሶ ይህንን በምንመለከትበት ጊዜ የመጀመሪያው the difference between sets A and B is denoted by A difference B በዚህ መልኩ ይቀመጣል። የሁለት ሴቶች ዲፍረንስ ማለት ነው። ምን ማለት ነው ብለን ስናይ የመጀመሪያ it is the of all elements in A not in B B ውስጥ የሚገኙ ኤሌመንቶች ግን ደግሞ በቢ ውስጥ የማይገኙ ማለት ነው። በቢ ውስጥ የማይገኙ so it is also called the relative complement of A with respect to B A ከቢ ውጪ B ከኤ ውጪ ብለን የምንገልጸው አይነት የኮምፕሊመንት አይነት ነው ዲፍረንስ ኦፍ ሴትስ ተብሎ የሚጠራው። ሶ ማቴማቲካሊ በዚህ መልኩ ማስቀመጥ እንችላለን። ኤ ዲፍረንስ ቢ ማለት ኤክስ ሳይዝ ዛት ኤክስ ኢዝ አን ኤሌመንት ኦፍ ኤ ኤክስ የኤ አባል ነው ግን ኤክስ የኤ የቢ አባል አይደለም። which means በሌላ አነጋገር ዩኒየን ቢኖራቸው ኢንተርሴክሽን ቢኖራቸው ኤ ስንወስድ ቢ ያልሆኑትን አድርገን ነው የምንወስደው። አሁን ግራፊካሊ ወይም ደግሞ በፎቶ ለመመልከት ያክል ለምሳሌ ኤም የራሱ አባል እዚህ ጋር ይኖረዋል፣ ቢም ደግሞ የራሱ አባል ይኖረዋል። ስለዚህ ኤ ዲፍረንስ ቢ በምንወስድበት ጊዜ የኤ አባላቶች እዚህ ጋር በጥቁር ሼድ የተደረጉት ናቸው። የጋራውን እዚህ ጋር ሊኖራቸው ይችላል 2 4 6 የሚባሉ እዚህ ጋር የጋራ ሊኖራቸው ይችላል፣ ግን እሱን አይጨምርም። ቢ ላይ ያሉ ኤሌመንቶችን the whole ቀንሰን የምንወስደው ነው ዲፍረንስ ማለት። ሶ ይሄ ሪላቲቭ ኮምፕሊመንት ተብሎ ይጠራል። ኦኬ ሶ the notation A difference B can also written as like this በሌላ በአማራጭ መልኩ በዚህ መልኩ መቀመጥ ይችላል። ይሄ ማለት A without B ተብሎ የሚነበበው A difference B ማለት A without B A ከቢ ውጪ ብለን መግለጽ እንችላለን። ለምሳሌ መጀመሪያ A የሚባለው ስብስብ 0 1 2 3 እና 4 ቢዝ B የምንለው ደግሞ 3 እና 4 አለው። ስለዚህ A without B ግለጹ ነው የተባለው። A without B ግለጹ ሲባል B ውስጥ ያሉ ኤሌመንቶችን 3 እና 4ን እነዚህን እንቀንስና A without B ወይም ደግሞ A difference Bን ስናስቀምጥ 0 1 እና 2 ብቻ ይሆናል ማለት ነው። እዚህ ጋር እንደምትመለከቱት 0 1 እና 2ን እናስቀምጣለን። እስኪ ሌላም ኤግዛምፕል እንመልከት። ሁለተኛ ኤግዛምፕል ሌት
ዩ ቢ ዘ ዩኒቨርሳል ሴት ኦፍ ዋን ዲጂት ነምበር። ዩ የምንለው ባለ አንድ ዲጂት ነምበር ነው። ባለ አንድ ዲጂት ነምበር የምንላቸው ሜቢ ኔጌቲቭ የሆኑ ቁጥሮችን ኢንክሉድ ሊያደርግ ይችላል። ሜቢ ፖዚቲቭ እና ኔጌቲቭ በሚለው ራሳችንን ልንጨምር እንችላለን እንጂ ዋን ዲጂት ስንል ከ0 እስከ 9 ያሉትን ብቻ፣ ምክንያቱም ባለ አንድ ዲጂት የሆኑ ቁጥሮች ናቸው። ሰው ይሄ ዩኒቨርሳል ሴት ነው። ኤቢ ሴት ኤ ደግሞ ምንድን ነው ብለን ስናይ ኤቢ ዘ ሴት ኦፍ ኢቭን ነምበርስ። ኤ ደግሞ የኢቭን ነምበሮች ቁጥር ነው። ይሄ ማለት 2 4 6 8 10 እስከ 10ንም አይጨምርም። ቢኮዝ ዋን ዲጂት ስለሆነ 10 ስንል ዋን ዲጂት አይሆንም። ሶ ይህንን አይጨምርም። ቢ ላይ ስንመጣ ቢ ኢዝ ዘ ሴት ኦፍ ፕራይም ነምበርስ ሌስ ዛን 10 ከ10 የሚያንሱ ፕራይም ነምበሮች ነው። ፕራይም ነምበር ስንል ለአንድና ለራሱ ብቻ የሚካፈል ቁጥር። ለምሳሌ 1 3 ለራሱና ለ3 ለአንድና ለ3 የሚካፈለው 5 7 እነዚህ ቁጥሮች ለአንድና ለራሳቸው ብቻ የሚካፈሉ ቁጥሮች ፕራይም ነምበር ተብለው ይጠራሉ። እስቲ ግራፊካሊ ግራፊካሊ ቢ የሚባለው ስብስብ እዚህ ጋር እንደምናየው 2 3 5 እና 7ን የሚጨምር ይሄ ቁጥር ማለት ነው። ስለዚህ እነዚህ ፕራይም ነምበሮች ናቸው። አንድ ፕራይም ነምበር መሆን የማይችልበት ምክንያት አንድ ለራሱ ብቻ የሚካፈል ስለሆነ ነው። ፕራይም ነምበር ግን በአንጻሩ ለራሳቸውና ለአንድ መካፈል የሚችሉ ተብሎ ስለሚቀመጥ ሁለትን ማስቀመጥ ይችላል። ስለዚህ ይህን ይመስላል። ወደ ሴት ኤ ላይ ስንመጣ ኤ ላይ ያሉ ቁጥሮች ደግሞ ምንድናቸው? ኢቭን ነምበሮች። ቅድም እንዳልኳችሁ 0 2 4 6 8 እነዚህ ኢቭን የሆኑ ቁጥሮች ናቸው። አሁን ጥያቄ የሚለው የመጀመሪያው ጥያቄ ፋይንድ ኤ ዊዛውት ቢ፣ ኤ ዊዛውት ቢን አገኙ ነው የሚለው። ስለዚህ ኤ ዊዛውት ቢን ስንፈልግ ኤን ከቢ ውጭ፣ ኤ ከቢ ውጭ ማለት 0 4 6 እና 8 ብቻ እነዚህ ናቸው። ከኤ ከቢ ውጭ which means የጋራ የሆነው ይዘለላል ወይም ይወጣል። ሶ ኤ ዊዛውት ቢ ስናስቀምጥ በዚህ መልኩ ዩኒቨርሳል ሴታችን ይሄ ቢሆን ኤ የምንለው ስብስብ ይሄ ነው፣ ቢ የምንለው ስብስብ ይሄ ነው። ሶ ኤ ዊዛውት ቢ የመጀመሪያው 0 4 6 እና 8 እናገኛለን። ሁለተኛ ጥያቄ ደግሞ ቢ ዊዛውት ኤ ነው የሚለው። ቢ ዊዛውት ኤ ማለት ደግሞ እዚህ ጋር ያሉትን ቁጥሮች ብቻ ነው። ያ ማለት 3 5 እና 7ን እናገኛለን። ወደ ሲ እንምጣ። ሲ ላይ ስንመጣ ኤ ዩኒየን ቢ ነው። ኤ ዩኒየን ቢ ስንል ሁሉንም እዚህ ጋር ያሉትን 0 2 እዚህም ስላለን የጋራ መውሰድ እንችላለን። 3 4 5 6 7 እና 8 ኤ ዩኒየን ቢ ተብለው መቀመጥ ይችላሉ ማለት ነው። እዚህ ጋር እንደምታዩት 0 2 3 4 5 6 7 8 እነዚህ ኤ ዩኒየን ቢ ናቸው። ዲ ላይ ስንመጣ ደግሞ የምናገኘው ምንድነው? ዩኒቨርሳል ሴት ሲቀነስ ኤ ዩኒየን ቢ ነው። ያ ማለት እዚህ ጋር ያለው ኤ ዩኒየን ቢ እንዳለ ሆኖ ከዩኒቨርሳል ሴት ላይ ስንቀንስ ሶ የሚቀረን ማናማ ብቻ ነው? 1 እና 9 ነው የምናገኘው ማለት ነው። ፕራይም ነምበርም ያልሆነ እንደገና ደግሞ ኢቭን ነምበርም ያልሆነ 1 እና 9 እዚህ ጋር ያሉት እነዚህ ሁለት ቁጥሮች ዩኒቨርሳል ሴት ዲፍረንስ ወይም ደግሞ ዩኒቨርሳል ሴት ዊዛውት ኤ ዩኒየን ቢ ብለን ነው የምናነበው ይሄኛው። በጣም ጥሩ። ወደ ኢ እንምጣ። ኢ ላይ ስንመጣ ኤ ኮምፕሊመንት ነው የሚለው። ኤ ኮምፕሊመንት ማለት እዚህ ጋር የተቀመጡ ቁጥሮች በዚህ ዩኒቨርሳል ሴት ውስጥ የማይገኙ። ስለዚህ እዚችው ከላይ እየሰራን መልሱንም በዛው እየተመለከተ እንሄዳለን። ኤ ኮምፕሊመንታችን የሚሆነው 0ን አንወስድም። ሶ 1ን እንወስዳለን። 3ን ኢቭን ነምበር ስለሆነ የተቀሩት ኦድ ነምበሮች ይሆናሉ። ሶ 3 5 7 እና 9 እነዚህ ኤ ኮምፕሊመንት ናቸው ማለት ነው። ዩኒቨርሳል ሴት ዊዛውት ኤ ስንመለከት ደግሞ ቢ ላይ ኤፍ ላይ ማለት ነው። ኤፍ ላይ ስንመለከት ዩኒቨርሳል ሴት ዊዛውት ኤ ስንመለከት ዩኒቨርሳል ሴት እዚህ ጋር ያሉ ቁጥሮች በአጠቃላይ ሲሆኑ ከኤ ውጭ ስንል እነዚህን እናስወጣለን። ስለዚህ እነዚህን ስናስወጣ 1ን 3ን 5ን ሌላው 7ን እና 9ን እናገኛለን ማለት ነው። ስለዚህ ይሄ መልሳችን ይሆናል። 1ን 3ን 5 7 እና 9 ዩኒቨርሳል ሴት ዊዛውት ኤ። እዚህ ጋር እንደምናየው ይሄኛው ቁጥር እነዚህ ዩኒቨርሳል ሴት ዊዛውት ኤ ነው። ኤ ኮምፕሊመንት እዚህ ጋር እንዳስቀምጥ ነው 1 3 5 7 9 ይሆናል ማለት ነው። ቢ ላይ እንምጣ። ቢ ኮምፕሊመንት ስንሰራ ደግሞ ቢ ኮምፕሊመንት ከ2 ከ3 ከ5 እና ከ7 ውጭ ያሉ ቁጥሮችን እንወስዳለን። ያ ማለት 0
1 4 6 8 እና 9 እነዚህ ቢ ኮምፕሊመንት ናቸው። ኤች ላይ ስንመጣ ኤ ኢንተርሴክሽን ቢ ኮምፕሊመንት ነው የሚለው። ስለዚህ በኤ እና ይታያል አይደል? በኤ እና በቢ ኮምፕሊመንት መካከል ያለ የጋራ ቁጥር ለምሳሌ 0 እዚህም አለኝ እዚህም አለኝ። ሌላ 4 እዚህም አለኝ እዚህም አለኝ። 6 እዚህም አለኝ እዚህም አለኝ። 8 እዚህም አለኝ እዚህም አለኝ። ስለዚህ ኤ ዩኒየን ቢያችን ስናስቀምጥ በዚህ መልኩ ይቀመጣል። ያ ማለት 0 4 6 እና 8 እዚህ ጋር አሁን ማርክ ያረኳቸውን ቁጥሮች እናገኛለን ማለት ነው። ቢ ኮምፕሊመንት ደግሞ በዚህ መልኩ ይቀመጣል። 0 1 4 6 8 9 ብለን እናስቀምጣለን። ወደሚቀጥለው እንሄድ። ቲረም 1.1 ምን ይላል? ፎር ኤኒ ቱ ሴትስ ኤ ለሁለት ስብስቦች ኤ እና ቢ ለሚባሉ ስብስቦች ቢኖሩን ለእነዚህ ሁለት ስብስቦች ከታች የምናገኛቸው ፕሮፐርቲዎች እውነት ናቸው ነው። ለምሳሌ የመጀመሪያው ኤ ኮምፕሊመንት የኤ ኮምፕሊመንትን ኮምፕሊመንት ስናደርግ መልሰን የምናገኘው ራሱን የመጀመሪያ ኤ ነው። ኤ ኮምፕሊመንትን ለማግኘት ከዩኒቨርሳል ሴት ላይ ምን ማድረግ? ኤን መቀነስ ወይም ደግሞ ዩኒቨርሳል ሴት ዊዛውት ኤ ምንን ይሰጠናል ማለት ነው? ኤ ኮምፕሊመንትን ይሰጠናል ማለት ነው። ቅድምን በምሳሌ እንዳየ ነው። ኤ ዊዛውት ቢ ማለት ሁለተኛው ኤ ዊዛውት ቢ ማለት ኤ ኢንተርሴክሽን ቢ ኮምፕሊመንት ማለት ነው። ይህንን በደንብ አድርጋችሁ ያዙ። ኤ ዊዛውት ቢ ማለት በኤ እና በቢ ኮምፕሊመንት መካከል ያለውን ኢንተርሴክሽን ይገልጽልናል። ሲ ላይ ስንመጣ ደግሞ እዚህ ጋር ባለፈው እንዳየነው ኤ ኢዝ ዘ ፕሮፐር ሰብሴት ኦፍ ቢ። ኤ የቢ ፕሮፐር ሰብሴት ከሆነ ቢ ኮምፕሊመንት ደግሞ የኤ ኮምፕሊመንት ፕሮፐር ሰብሴት ይሆናል ነው። ምሳሌ እስቲ እንመልከት። ምሳሌያችን ላይ ስንመጣ 1.7 ላይ ፍሮም ደ ጊቨን ቬን ዲያግራም ቬን ዲያግራማችን በመመልከት እነዚህን አግኝ ነው የሚለው። ለምሳሌ የመጀመሪያው እዚህ ጋር ቬን ዲያግራማችንን ላሳያችሁ። የመጀመሪያው ጥያቄ ምን ይላል? ኤ ዊዛውት ቢ አግኙ፣ ይህንን ዲያግራም በመመልከት። ስለዚህ ኤ ያለ ከቢ ውጪ፣ ቢ ማለት ይሄ ነው፣ ኤ ማለት እዚህ ጋር፣ ቢ ማለት ይሄኛው ነው፣ ኤ ማለት ደግሞ ይሄኛው ነው። ስለዚህ ኤ ከቢ ውጪ ምን ይመስላል ብለን ስናይ ኤ ከቢ ውጪ 3 እና 5 ብቻ ነው የሚይዘው። ስለዚህ ኤ ዊዛውት ቢ ኢዝ ኢኳልስ ቱ ማንም ብቻ ይዛል 3 እና 5 ይዛል። ይሄ የኤ ጥያቄ መልስ ነው። ቢ ላይ እንምጣ። ቢ ላይ ደግሞ ስንመጣ ቢ ዊዛውት ኤ ነው የሚለው። ቢ ዊዛውት ኤ ማለት እዚህ ጋር እንደምንመለከተው ኤ ላይ ያሉ ቁጥሮች እንዳሉ ሆኖ ቢን ስንወስድ ከማን ውጪ? ከኤ ውጪ አድርገን መውሰድ ነው። ስለዚህ ከኤ ውጪ አድርገን ስንወስድ የምናገኘው 1 4 እና 8 ይሆናል ማለት ነው። 1 4 እና 8 እናገኛለን። ኦኬ፣ ሶስተኛ ጥያቄ ምን ይላል? ሲ ላይ ስንመጣ ኤ ዩኒየን ቢ ነው። ኤ ዩኒየን ቢ በምንወስድበት ጊዜ ሁሉንም ቁጥሮች አንድ ላይ አድርጎ ከኤም ከቢም መውሰድ ነው። ይህን ስናደርግ 1 2 3 4 5 እና 8 እነዚህ ቁጥሮች ኤ ዩኒየን ቢ ናቸው። ቢ ውስጥ የሚገኙትን 1 4 8 2 ወስደናል። በተጨማሪ 3 5 2 ወስደናል። የጋራ አጠቃላይ ሆኖ ሲመጣ ኤ ዩኒየን ቢ ይሰጠናል። ዲ ላይ እንምጣ። ዲ ላይ ስንመጣ ዩኒቨርሳል ሴት ዊዛውት ኤ ዩኒየን ቢ ነው የሚለው። ከኤ ዩኒየን ቢ ውጭ ያለው ምን አገኙ? ዩኒቨርሳል ሴት አገኙ። ስለዚህ ከኤ ዩኒየን ቢ ውጭ ያለውን ሲባል እዚህ ጋር ያሉትን እነዚህን ቁጥሮች አስወጥታችሁ አገኙ ዩኒቨርሳል ሴቱን ነው የሚለው። ከነዚህ ቁጥሮች ውጭ ያሉ 6 እና 7 ብቻ ናቸው። ስለዚህ 6 and 7 will be ዩኒቨርሳል ሴት ዊዛውት ኤ ዩኒየን ቢ ይሆናል ማለት ነው። ኦኬ፣ ሲሜትሪክ ዲፍረንስ ኦፍ ቱ ሴትስ እስቲ እንመልከት። ሲሜትሪክ ማለት ምን ማለት ነው የሚለውን እናያለን። ሲሜትሪክ ኢን ኤሴንስ ሊትራሊ ስንወስደው ትይዩ ማለት ነው። ግን በስብስብ ጊዜ ምን ለማለት ተፈልጎ ነው የሚለውን እኔ ይህንን ስናይ ፎር ቱ ሴትስ ለሁለት ስብስቦች ኤ እና ቢ ለሚባሉ ስብስቦች ዘ ሲሜትሪክ ዲፍረንስ ቢትዊን ዚስ ቱ ሴትስ በእነዚህ ሁለት ስብስቦች መካከል ያለው ሲሜትሪክ ዲፍረንስ
ዲኖት ስናደርገው ልክ በዚህ መልኩ ነው። ሶ ትራያንግል በመሃላቸው በማስቀመጥ ወይም ደግሞ ዲኖት ማድረግ ይቻላል። ይሄ ማለት ሲምቦላይዝ የሚደረግበት ነው። ይሄ ማለት the symmetric difference between a and b ተብሎ ነው የሚነበበው ማለት ነው። ሶ ዲፋይን ስናደርገው the symmetric difference between a and b ማለት a without b እና b without a ያላቸው ዩኒየን ማለት ነው። በቀላል አማርኛ a difference b ዩኒየን b difference a አድርገን የምናገኘው ነው። ወይም በሌላ አነጋገር a ዩኒየን b without a intersection b። ይሄ ማለት a ዩኒየን b ፈልገን ለምሳሌ a የሚባለው ስብስብ ይሄ ቢሆን b የሚባለው ስብስብ ይሄም ቢሆን እዚህ ጋር የሚኖረው ኢንተርሴክሽን ኢንክሉድ አያደርግም። ከዛ ውጭ ያለው ይሄ ስብስብ እዚህ ጋር ዲያግራሙን ላሳያችሁ። እዚህ ጋር አያችሁ፣ ይሄ ማለት ሲሜትሪክ ዲፍረንስ ማለት ይሄ ነው። እዚህ ጋር ሼድድ በጥቁር ያለው ይሄ ሲሜትሪክ ዲፍረንስ which means የሁለቱ ዩኒየን ግን ዊዛውት ማን በመሃላቸው የሚገኘው ኢንተርሴክሽን ወይም የጋራ የሚያደርጋቸውን ቀንሰን ስንወስድ ወይም ለይተን ስንወስድ ማለት ነው። ለምሳሌ ኤ የሚባለው ስብስብ 1 2 4 5 8 ቢይዝ ቢ የሚባለው ስብስብ 2 3 5 7 ቢይዝ የዚህ ሲሜትሪክ ዲፍረንስ አግኙ ከተባለ መጀመሪያ የምናደርገው ነገር ኤ ዩኒየን ቢ መስራት ነው። ሶ ኤ ዩኒየን ቢ እዚህ ጋር ግራፋቸውን መመልከት እንችላለን፣ ግራፋቸውን መስራት እንችላለን። ግን ሊትራሊ እየጻፍን እንስራ ካልን 1 2 ዩኒየናቸውን አይደል የምንወስደው 1 2 3 4 5 6 የለኝም። ሶ 7 እና 8 ይሄ ዩኒየን ነው። ሶ ኢንተርሴክሽን ቢ ስንወስድ የሁለቱ የጋራ ስንወስድ 2 እዚህም አለኝ እዚህም አለኝ፣ በተመሳሳይ 5 እዚህም አለኝ እዚህም አለኝ። 2 እና 5 ምንድናቸው? የጋራ ናቸው። እዚህ ጋር በስዕሉ ላይ እንደምትመለከቱት አሁን ሲሜትሪክ ዲፍረንስ ማለት ኤ ሲሜትሪክ ዲፍረንስ ቢትዊን ሴት ኤ ኤንድ ቢ ማለት ኢንተርሴክሽኑን አውጥታችሁ ውሰዱ ማለት ነው። ስለዚህ 2 እና 5 አስወግደን የምንወስደው ቁጥር እሱ ሲሜትሪክ ዲፍረንስ ይባላል። ሶ 1 3 4 7 እና 8 አድርጌ በዚህ መልኩ ሲሜትሪክ ዲፍረንሳቸውን ማስቀመጥ እችላለሁ ማለት ነው። ኤ ዊዛውት ቢ ወይም ኤ ዲፍረንስ ቢ። እዚህ ጋር ደግሞ ቢ ማይነስ ኤ ወይም ደግሞ ቢ ዊዛውት ኤ ነው። ቢ ዊዛውት ኤ ስንል ደግሞ 3 እና 7 ነው የምናገኘው። ስለዚህ የሁለቱ ዩኒየን 1 3 4 7 እና 8 እነዚህ ምን ሊሆኑ ይችላሉ? ሲሜትሪክ ዲፍረንስ ተደርገው ሊቀመጡ ይችላሉ። ስለዚህ በሁለቱም መልኩ የመጀመሪያ ኤ ዊዛውት ቢ ዩኒየን ቢ ዊዛውት ኤ አድርገን መስራት እንችላለን። ያ ከከበደን ደግሞ በቀላል ቋንቋ ዩኒየናቸውን እንሰራለን። ከዛ በኋላ ኢንተርሴክሽናቸውን አውጥተን ዩኒየናቸውን ካለ ኢንተርሴክሽን ስንወስድ ሲሜትሪክ ዲፍረንስ እናገኛለን ማለት ነው። ሶ ኤግዛምፕል 2 ላይ ስንመጣ 2 ስብስብ ተሰጥቶናል። የመጀመሪያው ሴት ኤ ዲኢኤፍ ነው። ሴት ቢ ደግሞ 4 5 6 ነው። አሁን እዚህ ጋር እንደምንመለከተው የጋራ የሆነ ነገር የላቸው። ሲሜትሪክ ዲፍረንሳቸው ምን ሊሆን ይችላል ብለን ስናይ ዊዛውት ኢንተርሴክሽን ስለሆነ ይሄ ነገር ሊትራሊ ካላቸው ከኤ ዊዛውት ቢም ቢ ዊዛውት ኤም ቀጥታ ከማ ጋር እኩል ነው። ኤ ዊዛውት ቢ ከኤ ጋር እኩል ነው። በተመሳሳይ ደግሞ ቢ ዊዛውት ኤም ተመሳሳይ፣ ምክንያቱም የጋራ የሆነ ነገር የላቸውም። እንደገና እርስ በርስ ሁለቱ አንድ ላይ የሚያስተሳስራቸው ነገር የለም፣ ኢንተርሴክሽን የላቸው። ሶ ዲፍረንሳችን ምንድን ነው የሚሆነው ብለን ስናይ እዚህ ጋር እንደምትመለከቱት ዲኤፍ እና 4 5 6ን አንድ ላይ ዩኒየን አድርገን ስንወስድ ይህንን እናገኛለን። ሶ ሲሜትሪክ ዲፍረንሳቸው ማለት ኤ ዲፍረንስ ቢ እና ቢ ዲፍረንስ ኤ ነው። በቀላል ቋንቋ በዚህ ጊዜ ምንም አይነት ኢንተርሴክሽን ማይኖር ከሆነ ሲሜትሪክ ዲፍረንሳቸው ከኤ ዩኒየን ቢ ጋርም እኩል ሊሆን ይችላል፣ ምክንያቱም የጋራ የሆነ ነገር እስከሌላቸው ድረስ። ኤግዛምፕል 3 ላይ እንምጣ። ኤግዛምፕል 3 ላይ ስንመጣ ኤ ላይ ያለው ስብስብ 0 2 3 4 5 አለን። ቢ ላይ ደግሞ በተመሳሳይ 0 1 2 3 5 7 9 አለን። ሶ ሲሜትሪክ ዲፍረንሳቸውን አግኙ ነው። የመጀመሪያ ሜትድ ቅድም እንዳየነው ማድረግ ያለብን ነገር ምንድነው? ኮምፕሊመንታችን ኤ ዊዛውት ቢ ነው ማግኘት ምንችለው። ኤ ዊዛውት ቢ ስንፈልግ ኤ ውስጥ ያሉ ቁጥሮች ዊዛውት ቢ ነው የምንፈልገው ማለት ነው። ስለዚህ 0ን እንቀንሳለን፣
2ን እንቀንሳለን፣ 3ን እንቀንሳለን፣ 5ን እንቀንሳለን። ምክንያቱም ኤ ካለ ቢ ነው የተባለው። ይሄ ማለት 0 2 3 እና 5 የሚባሉ እነዚህ አራቱ ቁጥሮች በቢ ውስጥ ስለሚገኙ አንወስዳቸው። ሶ ኤ ዊዛውት ቢ 4 ብቻ እናገኛለን ማለት ነው። ቢ ዊዛውት ኤም ስንፈልግ በተመሳሳይ ቢ ዊዛውት ኤ በምንፈልግበት ጊዜ 1ን እናገኛለን። ይሄ ማለት ደግሞ ኤ ውስጥ የማይገኙ ቁጥሮች ማለት ነው። ስለዚህ 1ን እናገኛለን። ከዛ በተጨማሪ 7 እና 9 ይቀመጣሉ። በሌላ አነጋገር ሲሜትሪክ ዲፍረንሳቸው ምን ይሆናል ማለት ነው? ኤ ሲሜትሪክ ዲፍረንስ ቢትዊን ቢ ኢዝ ኢኳልስ ቱ የሁለቱ ዩኒየን ነው፣ የነዚህ ዩኒየን። ስለዚህ 1 4 7 እና 9 በዚህ መልኩ ይቀመጣል ማለት ነው። ሶ ይህንን ይመስል ሲሜትሪክ ዲፍረንስ ከሌላቸው ይላል። ያ ማለት በሁለቱ መካከል ምንም አይነት ሲሜትሪክ ዲፍረንስ ከሌላቸው if A is a symmetric difference between set A and B is empty set then what can be said about two sets ነው የሚለው። አሁን ይሄ ጀስት ሎጂካል የሆነ ጥያቄ ነው። በሁለቱ መካከል ያለው ሲሜትሪክ ዲፍረንስ ኢምፒቲ ሴት ከሆነ ወይንም ደግሞ ምንም አይነት አባላት ከሌለው ሙሉ ለሙሉ ሴት ኤ እና ሴት ቢ እኩል ናቸው ነው የሚባለው። ለምን መሰላችሁ? ኤ ውስጥ ያለው ስብስብ ሁሉ ቢ ውስጥ የሚገኝ ከሆነ ቢ ውስጥ ያለው ስብስብ ውስጥ ኤ ውስጥ የሚገኝ ከሆነ ኢንተርሴክሽናቸውም የኤ እና የቢ ኢንተርሴክሽን ሆል ሁሉም አለ ማለት ነው። ሁሉም ኤ ውስጥ የሚገኘው አባል ሁሉ ቢ ውስጥ የሚገኝ ከሆነ ምንም አይነት ሲሜትሪክ ዲፍረንስ አናገኝም። ምክንያቱም ሆል ኢንተርሴክሽናቸው ካሉት አባላት ጋር ጥምር ስለሆነ ማለት ነው። ሙሉ ለሙሉ ኤ ማለት ቢ ነው፣ ቢ ማለት ኤ ነው። በዚህ ጊዜ ደግሞ ምንም አይነት ሲሜትሪክ ዲፍረንስ አይኖራቸውም። ሲሜትሪክ ዲፍረንስ ስንል አንዱ ከአንዱ ውጭ የሚኖረው የጋራ ያልሆነ ቁጥር ማለት ነው። የጋራ ያልሆነ ቁጥር ላይኖራቸው የሚችለው ወይም ደግሞ ሲሜትሪክ ዲፍረንስ ላይኖራቸው የሚችለው ደግሞ ሁለቱም ተመሳሳይ ሲሆኑ ኤ እና ቢ እኩል ሲሆኑ ወይም ደግሞ እዚህ ጋር እንደምናየው በምናስቀምጥበት መልኩ ነው። ሶስተኛ ላይ እንምጣ። ፎር ኤኒ ቱ ሴትስ ኤ ኤንድ ቢ ኤ እና ቢ የሚባሉ ሴቶች ቢኖሩ ሲሜትሪክ ዲፍረንስ ቢትዊን ኤ ኤንድ ቢ ኤንድ ቢ ኢዝ ኢኳልስ ቱ ኤ እኩል ከሆነ መልሳችሁ ምን ሊሆን ይችላል ነው። ይሄ ጀስት ኢት ኢዝ አ ማተር ኦፍ ኦርደር እንጂ ምንም አይነት ልዩነት የለውም። ፕሮፐርቲው ምን አይነት ፕሮፐርቲ ነው? ኮሚታቲቭ ነው። ከኤ ላይ ቢ ቀነሳችሁ ከቢ ላይ ኤ ቀነሳችሁ ምንም አይነት ለውጥ አያመጣም። ሶ እስቲ ጀስቲፋይ መልሳችሁን ጀስቲፋይ አድርጉ ወይም የሚል ስለሆነ የመጀመሪያውን ጥያቄ እንስራው። ይሄንን ነው ኤግዛምፕል እናድርግ። ስለዚህ ለምሳሌ ሴት ኤ 0 2 3 4 5 አለን። ቢ ላይ ደግሞ ስንመጣ 0 1 2 3 5 7 9 አለን። ሶ የመጀመሪያ የምናደርገው ኤ ዲፍረንስ ቢ ነው። ይሄ ማለት በሌላ አነጋገር ኤ ዊዛውት ቢ እና ኤ ዊዛውት ቢ ዩኒየን ቢ ዊዛውት ኤ ነው የምንፈልገው ማለት ነው። ሁለተኛ ላይ ስንመጣ ደግሞ ይሄ የመጀመሪያው ማለት ነው። ሁለተኛ ላይ ስንመጣ ደግሞ ሲሜትሪክ ዲፍረንስ ቢትዊን ቢ ኤንድ ኤ ነው። ይሄ ማለት ደግሞ ቢ ዊዛውት ኤ ዩኒየን ኤ ዊዛውት ቢ ነው። ስለዚህ እስቲ እንመልከት። ሶ የኤ ዊዛውት ቢ ማለት ይሄ ነው። እዚህ ጋር 4 አለኝ። ሶ የዚህ ፕላስ 179 ይሄ ደግሞ ቢ ዊዛውት ኤ ነው። ስለዚህ የሁለቱ አንድ ላይ ድብልቅ አድርገን ስንወስድ የምናገኘው ቁጥር 1 4 7 9 ነው ያገኘ ነው። በተመሳሳይ ሁለተኛውን ልምጣ። ይሄ ማለት ይሄንን እናስቀድማለን። አሁንም ስናስቀድም የምናገኘው ቁጥር 1 4 7 9 ነው። ስለዚህ በሁለቱ መካከል ሲሜትሪክ ዲፍረንስ ቢትዊን ኤ ኤንድ ቢ እና ሲሜትሪክ ዲፍረንስ ቢትዊን ቢ ኤንድ ኤ ሁለቱ ተመሳሳይ ትርጓሜ ያላቸው ወይም ደግሞ የሚሰጡን ውጤት ዘሴም ነው ማለት ነው። ሶ ይሄንን ይመስላል። ኦኬ ወደሚቀጥለው እንምጣ። ቀጥሎ የምናየው ካርቴሺያን ፕሮዳክት ኦፍ ቱ ሴት ሲሆን ይሄ ማለት የሚሰጡን ፕሮዳክቶች በጥምረት አድርገን አባስተን ጀስት እያንዳንዱ ስብስብ ከሌላው እያንዳንዱ ስብስብ ጋር አንድ ላይ ሆኖ የሚቀመጥበትን ጀስት ስለ ሪሌሽን 10ኛ ክፍል ይኖራል። ከዛ ጋር የሚሳሳብ ነገር ነው የምናየው ማለት ነው። ሶ ሪሌሽን ማለት ቱ ኦርደርድ ፔር ወይም ደግሞ ሁለት ጥንድ የሆኑ ነገሮችን በኤክስ እና በዋይ ኮኦርዲኔት አድርገን የምናገኛቸው ነገሮች ናቸው። ሶ ይሄ ደግሞ ከካርቴዥያን ፕሮዳክት የሚመጣ ነው። ሶ
ካርቴሽያን ፕሮዳክት የምንለው ሁለት ስብስቦች ቢኖሩ the Cartesian products of set A and B is denoted by A cross B ወይም ደግሞ በዚህ መልኩ ካርቴሽያን ፕሮዳክት ይቀመጣል። ይሄ ማለት ምን ማለት ነው? It is a set of all ordered pairs A and B where A is an element of A and B is an element of B. A የሚባለው እዚህ ጋር በስሞል የሚቀመጠው ኤሌመንት ነው። ይሄ ደግሞ ስብስብ ነው። እዚህ ጋር ጀስት ቢ ስል ግራ እንዳያጋባችሁ። ስለዚህ እያንዳንዱ ጥንድ ሆኖ የሚቀመጠው ቁጥር በኤ ውስጥ ያለው ኤሌመንት እና በቢ ውስጥ ያለው ኤሌመንት አንዱ ከአንዱ ጋር ሆኖ የሚቀመጥበት ሁኔታ ነው። ማቴማቲካሊ ኤክስፕሌን ስናደርገው a Cartesian product or A cross B is equals to A and B በጥንድ ሆነው ይቀመጣሉ። ሳይዛት ኤ የሴት ኤ አባል ነው፣ ቢ ስሞል ቢ ደግሞ የሴት ቢ አባል ነው። ሶስቲ በምሳሌ ነው። በምሳሌ ሲሆን ይገባል። ወደ ሪሌሽን እየመጣን ነው ማለት ነው። ሪሌሽን የሚለው ኮንሰፕት ከዚህ ጋር የሚገናኝ ስለሆነ ኤ የሚባለውን ስብስብ ብናይ 1 2 አለን። ቢ ላይ ስንመጣ ደግሞ ኤ ቢ አለን። እሱ የመጀመሪያው ጥያቄ ኤ ክሮስ ቢ አገኙ ወይም ይሄንን ካርቴሽያን ፕሮዳክት አገኙ ነው። ቢ ላይ ስንመጣ ደግሞ ይሄንን አገኙ ነው የሚለው። ይሄን ለማድረግ የመጀመሪያው ኤ ክሮስ ቢ ማለት እዚህ ውስጥ የሚገኙ የኤሌመንቶችን በኤ ውስጥ የሚገኙ ኤሌመንቶችን በቢ ውስጥ ከሚገኙ ኤሌመንቶች ጋር ማባዛት ነው። ለምሳሌ አንድን ከኤ ጋር አንድን ከቢ ጋር እንደገና መልሰን ሁለትን ከኤ ጋር እዚህ ጋር ሁለትን ከኤ ጋር ሁለትን ከቢ ጋር አድርገን የመጀመሪያው መልስ ማግኘት ነው። ወደ ሁለተኛው ስንመጣ ደግሞ ቢ ክሮስ ኤ ሲሆን ደግሞ ኤን ከማጋ ከአንድ ጋር ኤን ከሁለት ጋር እንደገና ቢን ከአንድ ጋር ቢን ከሁለት ጋር አድርገን የምናስቀምጠው ነው። ኦኬ እስቲ ምሳሌዎችን እንይ። ኤ ክሮስ ቢ ላይ ስንመጣ አንድን ከኤ ጋር አድርገን በጥንድ የምናስቀምጥበት ነው። አንድን ከቢ ጋር፣ ሁለትን ከኤ ጋር እና ሁለትን ከቢ ጋር። ቢ ክሮስ ኤ ስንመጣ ደግሞ ኦርደር ኦፍ ፔር ይቀየራል። ወይም ደግሞ ከኋላ የነበረው የቢ አባላቶች ከፊት ይመጣሉ። ኤን ከአንድ ጋር ኤን ከሁለት ጋር፣ ቢን ከአንድ ጋር ቢ ከሁለት ጋር። ስለዚህ ይሄ ኤ ክሮስ ቢ ነው፣ ይሄ ደግሞ ቢ ክሮስ ኤ ነው። ካርቴሽያን ፕሮዳክት ማለት ጥንድ የሆኑ ኢት ኢዝ ኤ ኮኦርዲኔት አድራሻ ነው። በተለይ በቁጥሮች ሲቀመጥ ኤክሳይ ኮኦርዲኔት ስናስቀምጣቸው እያንዳንዶቹ ነገር የራሳቸው የሆነ ሚኒንግ አላቸው ማለት ነው። ስለዚህ ለዛ ነው በስፋት የምንጠቀመው። እኔያው ግን እንዴት እናባዛለን የሚለውን ነገር ስናይ በዚህ መልኩ ነው። የመጀመሪያው ኤ ክሮስ ቢ ስንፈልግ የኤን አባላት አስቀድመን ከቢ አባላት ጋር በዚህ መልኩ እናስቀምጣለን። ቢ ክሮስ ኤ ሲሆን ግን የቢን አባላት አስቀድመን ከኤ አባላት ጋር አባዝተን የምናስቀምጥበትን ሁኔታ ማዘጋጀት ነው። ኤግዛምፕል 2 ላይ እንምጣ። ኤግዛምፕል 2 ላይ ስንመጣ ኤ ክሮስ ቢ የምንለው ኤን ከቢ ጋር ስናባዛ ያገኘናቸው ውጤቶች 1a 1b 2a 2b 3a 3b ነው። ከዛ ምን ይላል? የኤና የቢን አሁን ሪዞልቭ እያለ ሪዞልቪንግ ቬክተር የሚባል አንድ በፊዚክስ ላይ የሚኖር እንትን አለና ወደ ኮምፖነንቱ እየመለስ ነው። ወደ መጀመሪያ ቀድሞ ወደ ነበሩ ስብስቦች ይሄኛ የተሰጠን ካርቴሽያን ፕሮዳክት ነው። ከዚህ እስከዚህ ያለው ካርቴሽያን ፕሮዳክት ነው። ይህንን ካርቴሽያን ፕሮዳክት ኤ የሚባለው ስብስብና ቢ የሚባለው ስብስብ ውስጥ ቀይሩ ነው። ስለዚህ ካርቴሽያን ፕሮዳክት ላይ ስንመጣ ኤ የሚባለው ስብስብ እያንዳንዱ ኤ አባላት ከቢ አባላት ጋር ሲባዙ ስለሆነ የኤ አባላቶች የሆኑት አንድን እናገኛለን። እዚህ ጋር አንድ አለኝ። ስለዚህ አንድ የመጀመሪያው አባል ነው። ሁለት አለኝ። ሁለተኛው አባል ነው። ሶስት አለኝ። 3 አባል ነው። ይሄ በኤ ውስጥ የሚገኘው ነው። በቢ ውስጥ የሚገኙ አባላት እነማን ናቸው ስንል የተባዙት ኤ አለኝ፣ ቢ አለኝ፣ ኤ አለኝ፣ ቢ አለኝ፣ ኤ አለኝ፣ ቢ አለኝ። ስለዚህ ኤ እና ቢ ናቸው የተባዙት ማለት ነው። ይህንን ወደ ኋላ ለመመለስ ወይም ደግሞ ኤ ክሮስ ቢን ለማግኘት አንድን ከኤ ጋር 1 ኤ ያገኘን፣ አንድን ከቢ ጋር 1 ቢ ያገኘን፣ ሁለትን ከኤ ጋር 2 ኤ፣ ሁለትን ከቢ ጋር 2 ቢ፣ 3ን ከኤ ጋር 3 ኤ፣ 3ን ከቢ ጋር 3 ቢ ያገኘን። ስለዚህ መልሳችን የሚሆነው ይህንን ይመስላል። ሶሉሽን ላይ እንደምታዩት ኤ የምንለው 1 2 3 ሲሆን ቢ ደግሞ ኤ እና ቢ እናስቀምጣለን። አንድን ከኤ ጋር አንድን ከቢ ጋር እንደገና ሁለትን ከኤ ጋር ሁለትን ከቢ ጋር አድርገን ነው አባዝተን ያስቀምጥነው። 3ን እንደገና ከኤ ጋር 3ን ከቢ ጋር እያደረግን ስላስቀመጥን በዚህ መልኩ ነው የሚቀመጠው። እስኪ
ሌትስ ዱ ዘ ኤክሰርሳይዝ 1.9 ኤክሰርሳይዝ 1.9 እስቲ እንመልከት። ምን ይላል? ሌት ኤ የሚባለው ስብስብ 1 2 3 ቢሆን ቢ ደግሞ ኤፍ ቢሆን ኤ ክሮስ ቢ አገኙ፣ ከዛ ደግሞ መልሳችሁ ቢ ክሮስ ኤን አገኙ ነው የሚለው። ስለዚህ የመጀመሪያው ኤ ክሮስ ቢን ለማግኘት አንድን ከኤ ጋር 1 ኤ ይቀመጣል፣ አንድን ከኤፍ ጋር የመጀመሪያ፣ ሁለትን ከኢ ጋር እና ሁለትን ከኤፍ ጋር፣ ይሄ ክሮስ ፕሮዳክት ነው። ሶስተኛው ሶስትን ከኢ ጋር እና ሶስትን ከኤፍ ጋር። ስለዚህ ይሄ ኤ ክሮስ ቢ ነው። ቢ ክሮስ ኤ ስንል ደግሞ ይሄንን እናስቀድማለን። ያ ማለት ቢ ክሮስ ኤ የቢ አባላት ከኤ ጋር ክሮስ ሆኖ ሲባዙ ወይም ደግሞ ኦርደር ኦፍ ፔራቸው ይቀየራል። which means ኤ ከአንድ ጋር ኤ ከሁለት ጋር እና ኤ ከሶስት ጋር ይቀመጣል። ይሄ የኤ ብዜት ነው። ኤፍን ስናይ ደግሞ ኤፍ ከአንድ ጋር ኤፍ ከሁለት ጋር ኤፍ ከሶስት ጋር፣ በዚህ መልኩ ኤፍ ከአንድ ጋር ኤፍ ከሁለት ጋር እና ኤፍ ከሶስት ጋር አድርገን እናስቀምጣለን ማለት ነው። በጣም ጥሩ። እስቲ ወደ ሁለተኛ ጥያቄ ነው። ሁለተኛ ጥያቄ ላይ ስንመጣ ኢፍ ኤ ክሮስ ቢ ይሄ ከሆነ 76 74 54 56 14 16 ነው የተሰጠን። ስለዚህ ዚን ፋይንድ ኤ ኤንድ ቢ ነው የሚለው። ኤን እና ቢን አገኙ ነው። ስለዚህ ኤን ለማግኘት የመጀመሪያዎቹ ኮኦርዲኔቶች እነማን ናቸው? 77 55 11። ስለዚህ እነዚህ የመጀመሪያዎቹ ኮኦርዲኔቶች 7 5 እና 1 በውስጥ የሚገኙ 7 5 እና 1 በውስጥ የሚገኙ ኮኦርዲኔቶች ሲሆኑ ቢ ውስጥ የሚገኙ ኮኦርዲኔቶች ደግሞ በእነሱ የተባዙ ቁጥሮች ናቸው። ያ ማለት 7 ከ6 ጋር 7 ከ4 ጋር 5 ከ4 ጋር 5 ከ6 ጋር ነው። ስለዚህ አይታችሁ ከሆነ 6 እና 4 ናቸው እየተባዙ ያሉት ቁጥሮች ማለት ነው። ስለዚህ የቢ አባላት ምን ይሆናሉ ማለት ነው? 6 እና 4 አድርገን እናስቀምጣለን። ሶስተኛ ጥያቄ if A is ABC, B is 1 2 3 and C is 3 4 then find A cross B union C ነው የሚለው። ይሄ አሁን አንድ ስቴፕ ተጨማሪ መስራት ይጠይቃል። which means B union C ምንድነው የሚለው መጀመሪያ ማግኘት። ስለዚህ B union C ለማግኘት የግድ ክሮስ ፕሮዳክት ሲቀመጥ ወይም ካርቴሽያን ኮኦርዲኔት ሲቀመጥ በሁለት ጥንድ ነው የሚቀመጠው። ለዛ እያለ ያለው ቢ ዩኒየን ሲ እንደ አንድ አባል ይወሰድና ቀሪው ደግሞ ከኤ ጋር ይባሳል። ስለዚህ ቢ ዩኒየን ሲን ስንፈልግ በቢና የሲን ጥምር አባላት ነው የምንወስደው፣ ወይም ደግሞ አንድ ላይ ሁሉንም በአጠቃላይ አባላት ስንወስድ 1 2 3 እና 4ን እናገኛለን ማለት ነው። ይሄን ካረግን አሁን ይሄንን ቁጥር ከኤ ጋር ማባዛት ነው። which means ኤ ክሮስ ቢ ዩኒየን ሲ ምን ይሆናል ብለን ስናይ የመጀመሪያ ስራችን እዚህ ጋር የምታዩት ኤ ከማጋ ከአንድ ጋር ኤ ከአንድ ጋር የመጀመሪያው፣ ኤ ከሁለት ጋር ሁለተኛው፣ ኤ ከሶስት ጋር ሶስተኛው፣ ኤ ከአራት ጋር ይሄ የመጀመሪያዎቹ ናቸው። ቢ ላይ ስንመጣ ደግሞ እዚህ ጋር የቢን ስናባዛ ቢን ከአንድ ጋር ቢ ከአንድ ጋር ቢ ከሁለት ጋር ቢ ከሶስት ጋር እና ቢ ከአራት ጋር ሆኖ በዚህ መልኩ ይቀመጣል። ሲንም ስንመለከት ሲ ከአንድ ጋር ሲ ከሁለት ጋር ሲ ከሶስት ጋር እና ሲ ከአራት ጋር ሆኖ በዚህ መልኩ ይቀመጣል ማለት ነው። ስለዚህ ይሄ ኤ ክሮስ ቢ ዩኒየን ሲ ብለን እናስቀምጠዋለን ማለት ነው። ኦኬ እሺ፣ ወደ አራተኛ ጥያቄ እንምጣ። አራተኛ ጥያቄ ምን ይላል ብለን ስናይ ኤ ነው። ኤ የሚባል ፕሮዳክት ወይም ደግሞ አንድ ኤሌመንት ብቻ ነው የተሰጠን። ይሄንን አንድ ኤሌመንት ምንድነው የምናደርገው? ክሮስ ፕሮዳክቱን የራሱን ክሮስ ፕሮዳክት አግኙ ነው። ስለዚህ እስቲ ይሄንን ለመስራት እንሞክር። ይሄን ለመስራት በምንሞክርበት ጊዜ መጀመሪያ ማድረግ ያለብን እዚህ ጋር እንስራውና ኤ የሚባለው 6 9 11 ነው። ስለዚህ ሌላኛውም ኤ 6 9 11 ነው የሚሆነው፣ ምክንያቱም ሌላ የተሰጠን የለም። ኤ ክሮስ ኤ ነው የተባልነው። ሶ
ኤ ክሮስ ኤን ስንፈልግ የመጀመሪያ የምናገኘው እችን 6 እዚህ ጋር ያለችው 6 ከ6 ጋር 6 ከ9 ጋር 6 ከ11 ጋር ይሆናል። የመጀመሪያው ይሄ ልክ እንደዚህ 6 ከ6 ጋር 6 ከ9 ጋር እና 6 ከ11 ጋር። ሁለተኛው 9 ነው የምናገኘው 9 ከ6 ጋር 9 ከ9 ጋር እና 9 ከ11 ጋር እናስቀምጣለን። ይሄ ሁለተኛው ነው። ሶስተኛ ላይ ስንመጣ 11 ነው የምናገኘው 11ን ከ6 ጋር 11ን ከ9 ጋር እና 11ን ከ11 ጋር። ስለዚህ ይሄ ልክ እንደምታዩት በዚህ መልኩ ይቀመጣል። መልሳችንም የሆነው ኤ ክሮስ ኤ ይሄንን ይመስላል። አምስተኛ ጥያቄ if the number of elements of set A is 6 በሴት A ውስጥ የሚገኙ አባላት ቁጥር ስንት ከሆነ 6 ከሆነ 6 አባላት ካሉን the number of elements set B 4 ቢሆን በቢ ውስጥ የሚገኙ አባላት ቁጥር ደግሞ 4 ቢሆን በኤ ክሮስ ቢ የሚገኙ የአባላት ቁጥር ስንት ነው? ያ ማለት ይሄ እንደ አንድ አባል ነው የሚገኘው። ስለዚህ ለምሳሌ እዚህ ጋር ያለው ቁጥሩን ስትመለከቱ ኤ 3 ነው ኤም 3 ነው። ስለዚህ 3 በ3 ስንት አገኘን? 9 አይደለ? ያ ማለት 1 2 3 4 5 6 7 8 9 ቅድምም ስንሰራ መመልከት ትችላላችሁ። እዚህ ጋር የነበሩት 4 ቁጥሮችን ያገኘ ነው። እዚህ ጋር ያለው 3 ነው። ስለዚህ 3 ሲባዛ በ4 ስንት አገኘን? 12 አባላትን ነው የዘረዘር ነው ማለት ነው። አሁንም በተመሳሳይ ኤ ውስጥ የሚገኙ አባላት ቁጥር 6 ከሆነ ቢ ውስጥ የሚገኙት 4 ከሆነ 6 ሲባዛ በ4 ስንት በኤ ክሮስ ቢ ስንት አባላትን እናገኛለን ማለት ነው? we got it 24 አባላትን እናገኛለን ማለት ነው። ስለዚህ በዚህ መልኩ ይሰራል። ይሄ ግልጽ ካልሆነላችሁ ለምሳሌ የመጀመሪያውን እኔ አሁን እዚህ ጋር ያለው የኤ number of elements in A እዚህ ጋር ስንት ነው? 3 አባላት ናቸው ያሉት 1 2 3 number of elements in B ውስጥ ያለው የአባላት ቁጥር ስንት ነው? ያለው 2 ማናማ እና ኤፍ number of elements in A cross B በኤ ክሮስ ቢ ያሉ የአባላት ቁጥር ለማግኘት ግድ number of A በnumber of times number of B ነው የሚሆነው ያ ማለት 3 ሲባዛ በ2 ስንት አባላት ይኖራሉ? 6። ይሄን ቼክ ለማድረግ ከዚህ እስከዚህ 1 2 3 4 5 6 አባላት ይገኛሉ ማለት ነው። ይሄ ኔክስት ላይም በደንብ የምታዩት ነገር ነው። ኦኬ number of elements of union of two sets በሁለት ኤሌመንቶች ውስጥ ያሉት የአባላት ቁጥር እንዴት ይቀመጣል ብለን ስናይ የመጀመሪያው for the two subset A በኤ እና በቢ ሰብሴት ውስጥ ያሉ ኤሌመንቶች ቢኖሩን the following formula of the number of elements holds ይሄንን ትሩ ማድረግ አላችሁ። ያ ማለት ይሄን ስናስቀምጥ ይሄ n ከፊት ካለ number of elements ነው የሚወክለው። number of elements in A union B is equals to number of elements in A plus number of elements in B minus number of elements A intersection B ይሆናል ማለት ነው። if አሁን እዚህ ጋር ይሄ የምታዩት ቁጥር A intersection B ወይም ደግሞ በኤ እና በቢ ኢንተርሴክሽን ያሉ ምንም አይነት ኤሌመንት ወይም ኢምፒቲ ሴት ከሆነ ይሄ ነገር ወደ 0 ስለሚጠጋ ፋይናል የምናገኘው ውጤት ምን ይሆናል ማለት ነው? number of elements in A union B is equals to number of elements in A plus number of elements in B ሆኖ ይቀመጣል ማለት ነው። ይሄ ማለት ዩኒየን በማይኖርበት ሰዓት ማለት እዚህ ጋር የምታዩት ግራፍ በዚህ መልኩ ሊቀመጥ ይችላል። ይሄን ለማድረግ ያክል አንድ ምሳሌ ብንሰራ ሞር ክሊር ይሆናል ብዬ አስባለሁ። ለምሳሌ ቀለል ያለ ቁጥር እንውሰድ ማለት ሴት ኤ የምንለው ቁጥር 1 እና 2 ቢሆን ሴት ቢ የሚባለው ቁጥር ደግሞ 2 እና 3 4 ነው የሚወስድ። የመጀመሪያውን ለመረዳት ነው። እሺ ኤ ዩኒየን መጀመሪያ የምናገኘው ኤ ዩኒየን ቢ ነው። ኤ ዩኒየን ቢ ማለት 1 2 3 እና 4ን ይይዛል። ስለዚህ ኢንተርሴክሽናቸውን ስናይ ደግሞ ኤ ኢንተርሴክሽን ቢ በኤ እና በቢ መካከል ያለው ኢንተርሴክሽን ስንት ነው? የጋራ ማለት ነው 2 አለች። ስለዚህ እቺ 2 የሁለቱም የጋራ ናቸው።
ሶ አሁን ምን እያለ ነው? በዚህ መሰረት ስናይ ነምበር ኦፍ ኤሌመንትስ ኤ ዩኒየን ቢ ማለት እዚህ ጋር ያሉ የአባላት ቁጥር ስንት ነው? 4 ነው። ስለዚህ ነምበር ኦፍ ኤ ስንት ነው? እዚህ ጋር ያለው በኤ ውስጥ ያለው የአባላት ቁጥር 2 ነው። ሲደመር በቢ ውስጥ ያለው ቁጥር ስንት ነው? 3 ነው። ከዛ በኤ እና በቢ ያለው ኢንተርሴክሽን ቁጥር የአባላት ቁጥር ስንት ነው? 1 ነው። ስለዚህ 2 ሲደመር 3 5 ነው። 5 ሲቀነስ 1 ስንት ይመጣል? 4 ነው። ስለዚህ 4 ከ4 ጋር እዚህ ጋር በምታዩት መልኩ ይቀመጣል። ዋቲፍ ሁለትን ብናነሳት ማለት ኢንተርሴክሽን የጋራ አይኖረንም፣ ወደዚህኛው አሰብሽን እንመጣለን ማለት ነው። በዚህ ጊዜ ኤ ኢንተርሴክሽን ቢያችን ኢምፒቲ ሴት ነው የሚሆነው። ኢምፒቲ ሴት በሚሆንበት ጊዜ ምን ይፈጠራል ብለን ስናይ አሁን በዚሁ ምሳሌ ማለት ነው ኤ ዩኒየን ቢያችን በኤ ዩኒየን ቢ ያለው የአባላት ቁጥር 4 ነው። ነምበር ኦፍ ኤሌመንትስ ኢን ኤ በኤ ውስጥ የሚገኘው የአባላት ቁጥር ስንት ነው? 1 እና 2 አይደለ? 2 አባላት አለን። በቢ ውስጥ የሚገኘው አባላት ቁጥር 2ን ቅድም ስላነሳም 3 እና 4 ማለት ስንት አባላት አለን? 2 አባላት አለን። ስለዚህ 4 ከ4 ጋር ምንድነው እኩል ይመጣል ማለት ነው። ስለዚህ ይህንን በዚሁ ፕሩፍ ማድረግ እንችላለን። ኢፍ ኤ ኢንተርሴክሽን ቢ ኢዝ ዲፍረንት ፍሮም 0 ባይሆን ወይም ደግሞ እዚህ ጋር እንደምታዩት አባላት ቢኖረን ማለት በመጀመሪያው እዚህ ጋር 2 አድርጌ በሰጠሁት መሰረት ምሳሌ አድርገን ብንወስድ ሶ our answer will become this one ማለት ነው። አሁን እዚህ ጋር 2 የጋራ እዚህም 2 የጋራ ቢኖረን 4 2 2 ሲቀነስ 1 ይሆናል። ሲደመር 2 ስለሚሆን ይሄ አጠቃላይ ውጤቱ ስንት ይመጣል ማለት ነው? እዚህ ጋርም 4 ይመጣል፣ ይሄም 4 ነው። ስለዚህ 4 ከ4 ጋር እኩል ነው። ምሳሌ let a and b to finite sets say that number of elements in a በኤ ውስጥ ያለው የአባላት ቁጥር 20 ነው። በቢ ውስጥ ያለው የአባላት ቁጥር 28 ነው። ኤና ቢን አንድ ላይ ኤና ቢን ቀላቅለን ወይም ደግሞ ዩኒየን አድርገን የምናገኛቸው የአባላት ቁጥር 36 ነው። ከዛ አሁን ምንድነው የሚለው ነምበር ኦፍ ኤ ኢንተርሴክሽን ቢ አገኙ ነው። ስለዚህ ከላይ ባለው ፎርሙላ መሰረት ተጠቅመን ማለት ነው የመጀመሪያውን ፎርሙላ ተጠቅመን ምንድነው የተወሰነ ወይ ድራይቭ ማድረግ አለብን ወይ ቁጥሮችን መተካት፣ ከሁለት አንዱን መጠቀም ይቻላል። በሁለቱም እንስራና አሳያችኋለሁ። ለምሳሌ መጀመሪያው ፎርሙላችንን እንጽፋለን። ፎርሙላችን ምንድነው የሚለው number of elements a union b is equals to number of elements in a plus number of elements in b minus a intersection b ነው የሚሆነው። ኦኬ a intersection b ነው የሚሆነው። ስለዚህ ይህንን ስተካ ቁጥራቸውን እያንዳንዱን የዚህ ቁጥር 36 ነው። 36 እኩል ይሆናል number of elements in a 20 ነው ሲደመር number of elements in b ደግሞ 28 ነው ሲቀነስ number of elements a intersection b እናገኛለን ማለት ነው። ስለዚህ ይህንን ስንደምር 36 እኩል ይሆናል 20 እና 28 ስንት ይሆናል? 48 እናገኛለን። 48 ሲቀነስ ይሄኛው n intersection b ይሆናል ማለት ነው። ስለዚህ ይህንን ወደዛ ስንወስድ ከ36 ላይ 48 ስንቀንስ ስንት ይመጣል? ኔጌቲቭ። ምክንያቱም ወደዛ ወስደን ስለሆነ ማለት ነው። ከ48 ላይ 36 ስንቀንስ ኔጌቲቭ 12 እናገኛለን። 12 ሲቀነስ ነምበር ኦፍ ኤ ኢንተርሴክሽን ቢ ይሆናል። ሶ ኔጌቲቭ በኔጌቲቭ ሲጠፋ ምን እናገኛለን ማለት ነው? ዊ ጎት ኢት 12 ነው የምናገኘው። ወይም ደግሞ ፎርሙላውን ድራይቭ ማድረግ ስንል ቦታ መቀየር። ለምሳሌ ይሄኛው ፖዚቲቭ ነው፣ ይሄ ደግሞ ይሄ ነምበር ኦፍ ይሄ ኔጌቲቭ ነው፣ ይሄኛው ፖዚቲቭ ነው። ስለዚህ እሱን አምጥተን ነምበር ኦፍ ኤሌመንትስ ኤ ኢንተርሴክሽን ቢ ኢዝ ኢኳልስ ቱ ነምበር ኦፍ ኤ ፕላስ ነምበር ኦፍ ኤሌመንትስ ኢን ቢ ማይነስ፣ ምክንያቱም ይሄንን እስከ ያለውን ወደዚህ ወስደን ፖዚቲቭ ይሆናል፣ ይሄኛው ወደዚህ ስንሄድ ደግሞ ቦታ ስንቀይረው ኔጌቲቭ ይሆናል ማለት ነው። ሶ ነምበር ኦፍ ኤሌመንትስ ኤ ዩኒየን ቢ እናስቀምጣለን። ሶ ዲስ ኢኳልስ ቱ ነምበር ኦፍ ኤ 20 ነው፣ ይሄኛው ደግሞ 28 ነው። ነምበር ኦፍ ኤሌመንትስ ኢን ቢ ያኛው ስንቀንስ ደግሞ ስንት ነው? 36 እናገኛለን። ሶ 20 ሲደመር 28 48 ነው ሲቀነስ 36
ስንት እናገኛለን ማለት ነው? 12። ፎርሙላችን በሁለቱም ሊያሰራን ይችላል ማለት ነው። ኤክሰርሳይዝ 1.10 ወይም 1.10 ነው የምናገኘው። የመጀመሪያው ጥያቄ ምን ይላል? ይሄ የመጨረሻው የዩኒቱ ኤክሰርሳይዝ ነው። እስቲ አብረን እንስራ። የመጀመሪያው ጥያቄ ምን ይላል? ኩዌስችን ነምበር 1 let a and b to be finite sets says that n of a is equals to 34 and n of b 46 and n number of elements in a union b is equals to 17 then find n of a intersection b ነው የሚለው። ሶ ቅድም እንዳልኳችሁ በሁለቱም ኦፕሽን መስራት እንችላለን፣ ግን ቦታ ቀያይረን ጊዜያችንንም ለመቆጠብ እንስራ። ሶ number of elements in a intersection b is equals to number of elements in a plus number of elements in b minus number of elements a union b አድርገን እንስራ። ሶ ይሄን ስናደርግ number of elements in a 34 አለኝ፣ b ላይ ስንመጣ 46 አለኝ ሲቀነስ 7። ሶ 34 እና 46 ስንት ነው? አጠቃላይ 80 ይሰጠናል ማለት ነው። 80 ስለዚህ 80 ሲቀነስ 7 we got it 10 intersection number of elements a intersection b 10 ኤሌመንቶች ይሆናሉ። ወደ ሁለተኛ ጥያቄ እንምጣ። there are 60 people attending a meeting አጠቃላይ የሆነ ስብሰባ ነበር። እዛ ስብሰባ ላይ 60 ሰዎች ተገኝተዋል። so 42 of them drink tea 42 የሚሆኑት ሰዎች የሚጠጡት ሻይ ነው። ከዛ ውስጥ ደግሞ 27 የሚሆኑት የሚጠጡት ምንድነው? ኮፊ ነው ወይም ቡና ነው። if every person in the meeting drinks at least one of the two drinks find the number of people who drink both tea and coffee so ሁለቱንም የሚጠጡ ሰዎች አጠቃላይ 60 ሰዎች ናቸው የተሰጡን። ከነዚህ ከ60 ሰዎች መካከል 42ቱ ሻይ ከጠጡ 27ቱ ደግሞ ቡና ከጠጡ ቢያንስ ሁለቱንም የሚጠጡ ሰዎች ያስፈልጋሉ፣ ወይም ደግሞ ኢንተርሴክሽን የሆኑ ሰዎች ያስፈልጋሉ። ሶ የነዚህ ሰዎች ሁለቱንም ሊጠጡ የሚችሉ ሰዎች ቁጥር ስንት ሊሆን ይችላል? ሶ ይህንን ለማወቅ ምንድነው የመጀመሪያ የምናደርገው? ጀስት ሊትራሊ ከላይ ባለው ፎርሙላ የሚሰራው ግን በቬን ዲያግራም ተጠቅመን መስራት እንችላለን። ለምሳሌ ኤ ላይ ያለን አጠቃላይ ሰው እዚህ ጋር 42 ሰው ማለት ነው። ይሄ ሴት ቲ ነው ወይም ደግሞ ሻይ የሚጠጡ ሰዎች ነው። ይሄ ደግሞ ኮፊ ወይም ደግሞ ቡና የሚጠጡ ሰዎች ቁጥር ነው። ስለዚህ ሻይ የሚጠጡት 42 ከሆኑ እንደገና ደግሞ ቡና የሚጠጡት 27 ሰዎች ከሆኑ በመሃል አጠቃላይ ሰዎች አቴንድ ያደረጉ ሰዎች ቁጥር 60 ነው። ሶ ሁለቱንም የሚጠጡ ሰዎች ይገኛሉ። እዚህ ጋር ያሉ የቡናንም የስፕሪስ በሉት ሁለቱንም ቀላቅሎ የሚጠጡ ሰዎች አሉ። ሶ እነሱ እንዴት ተደርገው ይታያሉ? ወይም ደግሞ ምን ያህል ሰዎች ናቸው ሁለቱንም ሊጠጡ የሚችሉ ቁጥሮች? ከ60 ሰዎች መካከል 42ቱ ሻይ 27ቱ ቡና ከጠጡ ማለት ነው። በቅድሞ ስንሰራ ነምበር ኦፍ ኤ ኢንተርሴክሽን ቢ ወይም ደግሞ ኤ ማለት ቡናው ማነው ሻይ ቢሆን ቢ ደግሞ ቡና ቢሆን ሁለቱንም የሚጠጡ ሰዎች ኢንተርሴክሽን ናቸው። በተመሳሳይ ቅድም በተሰጠን ፎርሙላ ስለሆነ የምንሰራው ሻይ የሚጠጡ ሰዎች ቁጥር 42 ነው። ቡና የሚጠጡ ሰዎች ቁጥር 27 ነው። አጠቃላይ ዩኒየናቸው ወይም ደግሞ ጥምረታቸውን ስንመለከት በስብሰባው ላይ የተገኙ ሰዎች ቁጥር 60 ነው። ስለዚህ 42 እና 27 አጠቃላይ ስንደምር 69 እናገኛለን። 69 ሲቀነስ 60 we got it 9። ስለዚህ 9 ሰዎች ስፕሪስ የሚጠጡ ወይም ደግሞ ቡናና ሻይ አንድ ላይ ደባልቆ የሚጠጡ ሰዎች ናቸው ማለት ነው። ሶ ቲ ኤንድ ኮፊ ብለን ማስቀመጥ ይችላል። ሁለቱንም የጋራ አድርገው የሚጠቀሙ ናቸው። ሶ አጠቃላይ የነበረን ክፍለ ጊዜ ይህን ይመስል ነበረ። ከኢትዮ አካዳሚክስ ጋር አብራችሁ ስለቆያችሁ እናመሰግናለን። በእያንዳንዱ የትምህርት አይነት ኤክሰርሳይሶችን እየሰራን የተማርነውን እዛው አፕላይ ያደረግን እናያለን ማለት ነው። በቅርብ ጊዜ ደግሞ የኦንላይን የትምህርት ኮርስ መስጠት እንጀምራለን ማለት ነው። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ቸር ቆዩን።